ሁሉም ነገር በንጽህና ጠብቁ። የእግዚአብሔርን ሕግ ፍጹም በሆነ መንገድ የመጠበቅ ነድሳታዊ ጥሪ። ወዳጆች ሆይ የእግዚአብሔርን ቃል ነጎድጓድ ስሙ። ልባችሁን ለቅዱስ እውነቱ በሰፊው ክፈቱና ነፍሳችሁን በኃይል እንዲመታው ፍቀዱለት። ኢየሱስ ራሱ እንዲህ ሲል ተናግሯል፣ እውነት እላችኋለሁና ሰማይና ምድር እስኪያልፍ ድረስ ሁሉ እስኪፈጸም ድረስ ከሕግ አንዲት የውጥንጭኝ ምልክት ወይም አንዲት ነጥብ ከቶ አታልፍም። እንግዲህ ከነዚህ ከሁሉ ከሚያንሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ቢኖር በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም እርሱ በመንግሥተ ሰማያት ታላቅ ይባላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 18 እና 19። አስተዋላችሁ? የእግዚአብሔር ሕግ እንደ ምርጫ የሚታይ ለድርድር የሚቀርብ የሚቀንስ ወይም በምክንያት የሚታለፍ አይደለም። እርሱ ፍጹም ቅድስናን እየጠየቀ በሚያስፈራውና በሚያቃጥለው ሁሉን በሚችል አምላክ ፊት በዘላለማዊ ክብደት ይቆማል። ከዚያ ያነሰ ምንም ነገር በፊቱ ሊቆም አይችልም። የሕጉ ጥያቄዎችና ጥብቅነት እንዲሁም ሁሉም ነገር በንጽህና ለመጠበቅ የቀረበ መለኮታዊ ትእዛዝ። የሕያው እግዚአብሔር የተወደዳችሁ ወንዶችና ሴቶች ልጆች ወይ ይንቀጠቀጡ እንዲሁም ልብ ይበሉ። የሚናገረው አምላክ ዝም ብሎ የሚቀልድ አይደለም። እርሱ አይለዋወጥም፣ ድርድርም አያውቅም። እርሱ ከአእምሮ በላይ ቅዱስ ነው፣ በንጽህና የሚነድ በፍርድ የሚያስፈራ በጽድቅም የማይደራደር ነው። ዙፋኑ በቅድስና ላይ የተመሠረተ ነው፣ ሕጉም በቀጥታ ከባሕርዩ የሚመነጭ ነው። እግዚአብሔር ሁሉም ነገር በንጽህና ጠብቁ ሲል ትእዛዝ እየሰጠ እንጂ እየመከረ አይደለም። እርሱ እየጠየቀ ነው። ሰማይና ምድር ምስክሮች ሆነው ቆመዋል፣ ዘላለማዊነትም በመታዘዝ ላይ የተንጠለጠለ ነው። የእግዚአብሔር ቅድስና ፍጹም ነው። በእርሱ ዘንድ ለርኩሰት ምንም አይነት ትዕግሥት፣ ለድካም ምንም አይነት ፈቃድ የለም። ዓይኖቹ ክፉን ለማየት በጣም ንጹሐን ናቸው፣ መገኘቱም ርኩሰትን ይበላል። የሰጠው ሕግ በቃላት የተጻፈ ቅድስናው ነው። ሕጉን መጣስ ሕግጋትን መጣስ ብቻ ሳይሆን በእግዚአብሔር ባሕሪ ላይ እንደ መሰንዘር ነው። ኢየሱስ ይህንን መመዘኛ አላላለውም፣ ይልቁንም አጠነከረው። እርሱ እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 በማለት አወጀ። ይህ ራስን ለማሻሻል የቀረበ ጥሪ አይደለም፣ ለጥረት የቀረበ ጥሪም አይደለም። ከእግዚአብሔር ጋር እኩል የሆነ ፍጹምነትን የሚጠይቅ ነው። ከዚህ ያነሰ ማንኛውም ነገር ውድቀት ነው። ከዚህ ያነሰ ማንኛውም ነገር ኃጢአት ነው። ከዚህ ያነሰ ማንኛውም ነገር ፍርድ ነው። የእግዚአብሔር ሕግ ሊከፋፈል የማይችል አንድ ሙሉ ነው። ቅዱስ መጽሐፍ እንዲህ ይላል፣ ሕጉን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል በማንኛውም ረገድ በሁሉ በደለኛ ይሆናል። የያዕቆብ መልእክት ምዕራፍ 2 ቁጥር 10። አንድ ውድቀት ሙሉ በደለኛነትን ያመጣል። አንድ ኃጢአት ሙሉ እርግማንን ያመጣል። አንድ ግድ የለሽ ሐሳብ ነፍስን በሙሉ ኩነኔ ስር ያደርጋታል። ሕግ ድርድር አያውቅም። እርሱ ይኮናል። ውሳኔው የመጨረሻ ነው። ኃጢአት የምትሠራ ነፍስ እርሷ ትሞታለች። የሕዝቅኤል ትንቢት ምዕራፍ 18 ቁጥር 20። ሞት ከእግዚአብሔር መለየት፣ ለጣም መጋለጥና ከሕይወት መገለል ነው። እያንዳንዱ ኃጢአት የተደበቀ ወይም ግልጽ፣ ሃይማኖታዊ ወይም ብልሹ፣ በቅዱሱ አምላክ ላይ የተፈጸመ ክህደት ነው። አሁን ይህንን በግልጽ ስሙ። 10ቱ ትእዛዛት ምኞቶች አይደሉም። እነርሱ የክስ መሠረቶች ናቸው። እነርሱ ተግባራትን ብቻ ሳይሆን ሐሳቦችን፣ ድርጊቶችን ብቻ ሳይሆን ምኞቶችንም ይፈርዳሉ። በዕለት ተዕለት ሕይወቶ፣ በቤቶ፣ በሥራ ቦታው፣ በፋይናንሶ፣ በግንኙነቶ፣ በአምልኮ፣ በምኞቶና በምስጢር ሐሳቦ ውስጥ ይከተሉታል። የመደበቂያ ስፍራ የለም። ይህንን በቁም ነገርና ራስን ሳይከላከሉ ስሙ። 10ቱ ትእዛዛት እንደ ስነ ምግባራዊ ምኞት፣ እንደ መልካም ተስፋ ወይም ደረጃ በደረጃ ለመሻሻል እንደ መንፈሳዊ መመሪያ አልተሰጡም። እነርሱ የተሰጡት ከእግዚአብሔር ፍጹም ቅድስና በወደቀው የሰው ልብ ላይ እንደ መለኮታዊ የክስ መሠረት ነው። እነርሱ ጥረትን አይጋብዙም፣ ቅንነትን አይሸልሙም፣ ሐሳብን ግምት ውስጥ አያስገቡም። እነርሱ ፍጹምነትን ይጠይቃሉ። ኃጢአተኞችን አያሻሽሉም፣ ያጋልጧቸዋል፣ ዝም ያሰናቸዋል፣ እንዲሁም ይፈርዱባቸዋል። ሕጉ በሰው ባሕሪ ላይ ብቻ አይቆይም። እርሱ ወደ መነሻ ሐሳብ ዘልቆ ይገባል። የሚደረገውን ብቻ ሳይሆን ለምን እንደተደረገም ይፈርዳል። ተግባራትን ብቻ ሳይሆን ሐሳቦችን፣ ምናብን፣ ምኞቶችን፣ ፍርሃቶችን፣ ጭንቀቶችንና ምስጢራዊ ሐሳቦችን ይኮንናል። አንድን ሰው በብቻነት ጊዜው፣ በቤቱ፣ በሥራ ቦታው፣ በፋይናንስ፣ በግንኙነት፣ በምኞት፣ በሃይማኖታዊ እንቅስቃሴዎችና ባልተነገሩ ሐሳቦች ውስጥ ይከተለዋል። ወደ ኋላ አይፈገፍግም፣ አይለሰልስም። ከእርሱ የሚያመልጥ የመደበቂያ ስፍራ የለም። ሕጉ በእያንዳንዱ ሰው ፊት ይቆምና አንድ ጥያቄ ብቻ ይጠይቃል፣ የትኛው ሰው ፍጹም ነበር? ከእኔ በቀር ሌሎች አማልክት አይሁኑልህ። የዘጸአት መጽሐፍ ምዕራፍ 20 ቁጥር 3። ይህ ትእዛዝ ንጹሕ ነኝ የሚለውን የሐሰት ቂርት ሁሉ ያፈርሳል። ጣዖት አምልኮ በተቀረጹ ምስሎች ወይም በአረማውያን አምልኮ ብቻ የተገደበ አይደለም። ከእግዚአብሔር ይልቅ የሚታመንበት፣ የሚፈራበት፣ የሚደገፍበት ወይም የሚወደድ ማንኛውም ነገር አምላክ ይሆናል። ገንዘብ ደህንነትን በሚሰጥበት ጊዜ አምላክ ይሆናል። ዝና ውሳኔዎችን በሚመራበት ጊዜ አምላክ ይሆናል። ለእግዚአብሔር መታዘዝ በሚጎድልበት ጊዜ ቤተሰብ አምላክ ይሆናል። ስኬት መቀራረብን ሲተካ አገልግሎት አምላክ ይሆናል። ምቾት፣ ቁጥጥር፣ አመለካከት ወይም በሕይወት መቆየት ከእውነት ሲበልጥ ራስ አምላክ ይሆናል። ጭንቀት አለማመንን ያጋልጣል። በራስ መታመን አመፅን ያጋልጣል። ፍርሃት የተሳሳተ እምነትን ይገልጣል። መቆጣጠር በእግዚአብሔር ሥልጣን ላይ ያለን ተቃውሞ ይገልጣል።
ስለዚህ ጥያቄው እንዲህ ነው፣ በሕይወቱ ዘመን ሁሉ በአንድም የራስ መተማመን፣ ፍርሃት፣ ትኩረት መከፋፈል ወይም የሌላ ወገንተኛነት ሳይኖርቦት እግዚአብሔርን በፍጹም ባልተቋረጠና ባልተከፈለ ፍቅር በእያንዳንዱ ቅጽበት ወደዋል? ማንኛውም ሰው በጥረት ወይም በዲሲፕሊን እንዲህ ያለውን ሙሉ ታማኝነት ሊያሳካ ይችላል? ለአንተ የተቀረጸ ምስል ወይም በማናቸውም ምሳሌ አታድርግ። የዘጸአት መጽሐፍ ምዕራፍ 20 ቁጥር 4። ይህ ትእዛዝ ሃይማኖታዊ ምቾትን ያፈርሳል። በሰው ልጅ መቻቻል የተቀረጸ ማንኛውም የእግዚአብሔር ምስል ሐሰት ነው። ኃጢአትን የሚያመካኝ፣ ቅድስናን ዝቅ የሚያደርግ፣ ፍርድን የሚያቃልል ወይም በመለኮታዊ እውነት ምትክ የሰውን ድካም የሚያስተናግድ ማንኛውም ስለ እግዚአብሔር ያለ አመለካከት ጣዖት ነው። ጸጋ ትዕቢትን ለመሸፈን ሲውል፣ ትምህርት ከንሳ ለመሸሽ ሲያገለግል፣ አምልኮ መታዘዝን ሲተካ እግዚአብሔር እንደገና ተቀርጿል ማለት ነው። ይህ ኃጢአት በዋነኝነት የሚበለጽገው በአረማውያን ዘንድ ሳይሆን በሃይማኖተኞች ዘንድ ነው። ጥያቄው እንዲህ ነው፣ እግዚአብሔርን ሁልጊዜ በትክክል እንዳለነቱ አውቀውታል፣ አክብረውታል፣ ፈርተውታል እንዲሁም አምልከውታል? ለነገረ መለኮቶ፣ ለስሜቶ፣ ለምቾቶ ወይም ለምኞቶ እንዲስማማ አድርገው ሳይቀይሩት አምልከውታልን? የወደቀው የሰው ልጅ እግዚአብሔርን ያለምንም መዛባት ፍጹም በሆነ መንገድ ሊረዳውና ሊያከብረው ይችላልን? የአምላኬን የእግዚአብሔር ስም በከንቱ አጥራ። የዘጸአት መጽሐፍ ምዕራፍ 20 ቁጥር 7። ይህ ትእዛዝ ግብዝነትን በሚያስፈራ ጥንቃቄ ይኮናል። የእግዚአብሔር ስም በከንቱ የሚነሳው በግድ የለሽ ንግግር ብቻ አይደለም፣ ነገር ግን ከእርሱ ጋር በሚቃረን ሕይወት ውስጥ ስሙ ሲጠቀስም ጭምር ነው። ያለ መታዘዝ የሚደረግ ምስክርነት ስድብ ነው። ያለ ተገዥነት የሚሰጥ ትምህርት ከንቱነት ነው። ያለ እጅ መስጠት የሚቀርብ አምልኮ ስሙን ያላግባብ መጠቀም ነው። ስልጣኑን እየተቃወሙ ስሙን መሸከም ዝናውን ባለመታዘዝ ውስጥ መጎተት ነው። ስለዚህ ጥያቄው ሕሊናን ያስጨንቃል። የእግዚአብሔርን ስም ሁልጊዜ በቃል፣ በመነሻ ሐሳብ፣ በባህሪና በምስክርነት፣ ያለ ግብዝነት፣ ያለ አለመጣጣም ወይም ያለ ግል ጥቅም ፍጹም በሆነ መንገድ አክብሯል? ማንኛውም ሰው እንዲህ ባለው እንከን የለሽ አሰላለፍ ውስጥ ሊኖር ይችላልን? የሰንበትን ቀን ትቀድሰው ዘንድ አስብ። የዘጸአት መጽሐፍ ምዕራፍ 20 ቁጥር 8። ይህ ትእዛዝ የወደቀችውን ነፍስ ዕረፍት ማጣት ያጋልጣል። የእግዚአብሔር ዕረፍት ሙሉ እምነትን ይጠይቃል። ጭንቀት፣ መታገል፣ በፍርሃት የሚመራ ምኞት፣ ራስን ማጽደቅና በሥራ በኩል ዋጋን መፈለግ በልብ ላይ ይመሰክራል። ዕረፍት ማጣት መንፈሳዊ ተቃውሞ ነው። በእግዚአብሔር ማረፍ የማይችል ነፍስ እርሱን አትበቃኝም ብሎ ይከሳል። ጥያቄው መቅረብ አለበት፣ ሁልጊዜ በእግዚአብሔር ፊት ከጭንቀት፣ ከራስ ጥረት፣ ከፍርሃትና ከመታገል ነፃ ሆነው ባልተቋረጠ እምነትና ፍጹም ዕረፍት ኖረዋል? የወደቀ የሰው ልብ እንዲህ ያለውን ሙሉ ዕረፍት ሁልጊዜ ሊጠብቅ ይችላልን? አባትህንና እናትህን አክብር። የዘጸአት መጽሐፍ ምዕራፍ 20 ቁጥር 12። ይህ ትእዛዝ ባህሪን ብቻ ሳይሆን አመለካከትንም ይፈርዳል። ማክበር ውጫዊ ታዛዥነት አይደለም። ያለ ፍቅር የሚደረግ መታዘዝ አለማክበር ነው። ቂምን የሚደብቅ ዝምታ አመጽ ነው። ንቀትን የሚሸፍን ጨዋነት በደል ነው። ትዕቢት ማጣት፣ ብስጭት፣ ፍርድና ውስጣዊ ተቃውሞ ውጫዊ ባህሪ ተቀባይነት ያለው ቢመስል እንኳ ይህንን ትእዛዝ ይጥሳሉ። ይህ ሕግ እግዚአብሔር ለመሰረተው ስልጣን ሁሉ ይሰራል። ጥያቄው ሳያቋርጥ ይከተላል። ስልጣንን ሁልጊዜ በፍጹም ትህትና፣ በደስታ፣ በፍቅርና በመገዛት ያለ ቂም፣ ያለ ተቃውሞ ወይም ያለ ውስጣዊ አመጽ አክብረዋል? እንዲህ ያለው እንከን የለሽ ክብር ሁልጊዜ ሊቀጥል ይችላልን? አትግደል። የዘጸአት መጽሐፍ ምዕራፍ 20 ቁጥር 13። ይህ ትእዛዝ በሰው ባህሪ ውስጥ ተደብቆ ያለው አመጽ ያጋልጣል። የኢየሱስ ቁጣ ግድያ እንደሆነ፣ ጥላቻ ግድያ እንደሆነ፣ ንቀት ግድያ እንደሆነና ለስቃይ ደንታ ቢስ መሆን የፍቅር ግድያ እንደሆነ በመግለጽ የማምለጫ መንገዶችን ሁሉ ዘግቷል። በብስጭት የሚነገሩ ቃላት፣ በምሬት የሚታሰቡ ሐሳቦችና የበላይነት ስሜቶች በሕሊና ላይ ደም ይተዋሉ። ጥያቄው ልብን ይጋፈጣል። በአንድም ጊዜ ቢሆን በማንም ሰው ላይ ቁጣን፣ ምሬትን፣ ንቀትን፣ ቅናትን ወይም ቸልተኝነትን አላሳደሩም? እንዲህ ያለው ፍጹም የልብ ንጽሕና በሰው ዘንድ ይቻላልን? አታመንዝር። የዘጸአት መጽሐፍ ምዕራፍ 20 ቁጥር 14። ይህ ትእዛዝ ባህሪን ብቻ ሳይሆን ምናብንም ይኮናል። ሕጉ በአካላዊ ተግባራት ላይ አይቆምም። የፍትወት ሐሳቦች፣ የሚቅበዘበዙ ዓይኖች፣ ምናባዊ ፈጠራዎች፣ ስሜታዊ ትስሮችና ምስጢራዊ ድርጊቶች በእግዚአብሔር ፊት ተጋልጠው ይቆማሉ። ውጫዊ ታማኝነት ውስጣዊ ብክለትን ሊያነጻ አይችልም። ጥያቄው መመለስ አለበት። በአንድም ውድቀት ሳይኖር በሐሳብ፣ በምኞት፣ በምናብና በስሜት ፍጹም የሆነ የጾታ ንጽሕናን ጠብቀዋልን? የወደቀው የሰው ልጅ እንዲህ ያለውን እንከን የለሽ ንጽሕና ሊያሳካ ይችላልን? አትስረቅ። የዘጸአት መጽሐፍ ምዕራፍ 20 ቁጥር 15። ይህ ትእዛዝ የተሳሳተ መጋቢነትን ያጋልጣል። ስርቆት አለመታመንን፣ ደሞዝ እየተከፈለ መስነፍን፣ ጊዜን ያላግባብ መጠቀምን፣ ማጭበርበርን፣ ለጋስነትን መከልከልና አደራ የተሰጡ ሀብቶችን ማባከንን ያካትታል። እግዚአብሔርን ከእምነት ከመታዘዝ እና በእርሱ ከመደገፍ መዝረፍን ያካትታል። ጥያቄው እንዲህ ነው፣ አደራ የተሰጠውትን ነገር ሁሉ ሁልጊዜ በፍጹም ታማኝነት፣ በለጋስነት፣ በሐቀኝነትና በመታዘዝ ተጠቅመዋልን? ማንኛውም ሰው ይህንን መመዘኛ ያለ ውድቀት ሊያሟላ ይችላልን?
በባልንጀራህ ላይ በሐሰት አትመስክር። የዘጸአት መጽሐፍ ምዕራፍ 20 ቁጥር 16። ይህ ትእዛዝ ንግግርንና ዝምታን በእኩልነት ይፈርዳል። ማጋነን፣ ሐሜት፣ ግምት፣ ግማሽ እውነት፣ ማጭበርበርና በራስ ጥበቃ ምክንያት የሚደረግ ዝምታ ሁሉም የተኮነኑ ናቸው። እግዚአብሔር ቃላትን እንደሚፈርደው ሁሉ መነሻ ሐሳብንም ይፈርዳል። ጥያቄው ሕሊናን ይበሳል። ሁልጊዜ እውነትን በፍጹም የሐሳብ ንጽሕና ሳያጋንኑ፣ ሳይደብቁ፣ ሳይለውጡ ወይም በቃልም ሆነ በዝምታ ሌላውን ሳይጎዱ ተናግረዋል። ማንኛውም የሰው አንደበት ፍጹም ንጹሕ ሆኖ ሊቆይ ይችላልን? አትመኝ። የዘጸአት መጽሐፍ ምዕራፍ 20 ቁጥር 11። ይህ ትእዛዝ በጣም ጥልቀት ወዳለው ስፍራ ይደርሳል። እንዲሁም የሰው ልጅ ልብ የመጨረሻውን ብክለት ያጋልጣል። ቅናት፣ ንስር፣ አለመርካት፣ ምኞት፣ ቂምና በእግዚአብሔር ላይ የሚደረግ ስውር ክስ ሁሉም ዓመፅ ናቸው። ምንም አይነት ተግባር አያስፈልግም። ምኞት ብቻውን ይኮናል። የመጨረሻው ጥያቄ ይቀራል። እግዚአብሔር በሰጠውት ነገር ሁልጊዜ ፍጹም ረክተዋል? እርሱ በከለከለው ነገር ላይ ሳይቀኑ፣ ሳይነጻጸሩ፣ ሳይቀየሙ ወይም ሳይመኙ ኖረዋልን? ማንኛውም የሰው ልብ ከእንዲህ ያሉ ምኞቶች ነፃ ሊሆን ይችላልን? መደምደሚያው የማይቀር ነው። አንድ ውድቀት በቂ ነው። አንድ ሐሳብ ይኮናል። አንድ ምኞት በደለኛነትን ያጋልጣል። ሕጉ ምን ያህል እንደሞከሩ አይጠይቅም። ቅንነትን፣ ሐሳብን፣ ጉዳትን ወይም ሁኔታን አይመዝንም። እርሱ የሚጠይቀው ፍጹምነት ተገኝቷል ወይ የሚለውን ብቻ ነው። ካልተገኘ ደግሞ ያለ ምሕረት ይኮናል። አፍ ሁሉ ተዘግቷል። መከላከያ ሁሉ ፈርሷል። ነፍስ ሁሉ ተጋልጣለች። ሕጉ ተናግሯል። የተወደዳችሁ ሆይ በሐቀኝነት መልሱ። አንድ ውድቀት በቂ ነው። አንድ ሐሳብ ይኮናል። አንድ ምኞት በደለኛነትን ያጋልጣል። ሕጉ ምን ያህል እንደሞከሩ አይጠይቅም። እርሱ የሚጠይቀው ፍጹም ነበሩ ወይ የሚለውን ነው። ካልነበሩ ደግሞ ያለ ምሕረት ይኮናል። ቅዱስ መጽሐፍ እንዲህ ይላል፣ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 19። ሕግ ሰበብን ዝም ያሰኛል። የራስ ጽድቅን ያፈርሳል። የሰውን ልጅ ያለ መከላከያ ተጋልጦና ተኮንኖ እንዲቀር ያደርገዋል። በሥነ ምግባር ውስጥ መጠጊያ የለም። በቅንነት ውስጥ ደህንነት የለም። በሃይማኖት ውስጥ ማምለጫ የለም። ታዲያ ተስፋው የት አለ? ተስፋ የሚገኘው ሕግን በመጠበቅ ውስጥ አይደለም። ተስፋ የሚገኘው ሕጉን በፈጸመው አካል ውስጥ ነው። ኢየሱስ ክርስቶስ ብቻ ፍጹም በሆነ መታዘዝ ኖረ። እርሱ ብቻ እያንዳንዱን ትእዛዝ አሟላ። እርሱ ብቻ የተሰበረውን ሕግ እርግማን ተሸከመ፣ ፍርዱን ወሰደ፣ በምትካችንም ጣም ታገሰ። ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4። ሕጉ ፍጹምነትን ይጠይቃል፣ እንዲሁም ሞትን ይሰጣል። ጸጋ ክርስቶስን ይሰጣል፣ እንዲሁም ሕይወትን ይሰጣል። ሕጉ አድርግና በሕይወት ኑር ይላል። ጸጋ እመንና በሕይወት ኑር ይላል። ሕጉ ይኮናል፣ ጸጋ ያጸድቃል። ኃጢአት በበዛበት ዘንድ ጸጋ ከፊት ይልቅ በለጠ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 20። ስለዚህ የተወደዳችሁ ሆይ ሕጉ ያስፈራችሁ፣ ከመከላከያ ሁሉ ይግፈፋችሁ፣ በራሳችሁ ተስፋ ቢስ አድርጎ ይተዋችሁ። ከዚያም ወደ ክርስቶስ ሽሹ። ሁሉንም ነገር በንጽሕና ጠብቁ። ይህንንም በሕግ ስር በመታገል ሳይሆን ሕጉን በፈጸመው በረካውና አሁን በእናንተ ውስጥ ጽድቅ፣ ቅድስናና ቤዛነት ሆኖ በሚኖረው በእርሱ በማረፍ አድርጉ። ታዲያ ተስፋው የት አለ? በኢየሱስ ክርስቶስ ብቻ ነው። ሕጉን የፈጸመ እርሱ ብቻ ነው። ፍጹም በሆነ መታዘዝ የኖረ እርሱ ብቻ ነው። በመስቀል ላይ የተሰበረውን ሕግ እርግማን የተሸከመ እርሱ ብቻ ነው። ስናምን በጽድቅ የሚያለብሰንም እርሱ ብቻ ነው። ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4። ወዳጆች ሆይ ሕጉ ፍጹምነትን ይጠይቃል። ከእኛም መካከል የሕጉን መመዘኛ ያሟላ ማንም የለም። ነገር ግን ሕጉ በሚኮንበት ስፍራ ጸጋ ያድናል። ሕጉ በደለኛነትን በሚገልጥበት ስፍራ ጸጋ ክርስቶስን ይገልጣል። ሕጉ ውድቀታችንን ያጋልጣል፣ ጸጋ ግን የእርሱን ድል ይናገራል። ሕጉ አድርግና በሕይወት ኑር ይላል። ጸጋ እመንና በሕይወት ኑር ይላል። ሕጉ ወደ ራሳችን መጨረሻ ያመጣናል። ጸጋ ወደ ክርስቶስ ጅማሬ ያመጣናል። ቅዱስ መጽሐፍ ኃጢአት በበዛበት ዘንድ ጸጋ ከፊት ይልቅ በለጠ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 20 ይላል። የሕጉ እውነተኛ ብርሃን ይህ ነው። እርሱ ኩሩ ከሳሾች እንድንሆን አልተሰጠም። እርሱ አፍን ሁሉ ለመዝጋት የራስ ጽድቅን ለመክፈፍና እንደቀራችሁ አምላክ ሆይ እኔን ኃጢአተኛውን ማረኝ፣ የሉቃስ ወንጌል ምዕራፍ 18 ቁጥር 13 ብለን እንድንጮህ ለማድረግ የተሰጠ ነው። እግዚአብሔር ለሁሉም ይምር ዘንድ ሁሉም ባለመታዘዝ የዘጋው ለዚህ ነው። ወደ ሮሜ ሰዎች ምዕራፍ 11 ቁጥር 32። ስለዚህ ወዳጆች ሆይ ሕጉ ያወርዳችሁ፣ ጸጋ ግን ያንሳችሁ። ሕጉ ይኮንን፣ ክርስቶስ ግን ያጽድቅ። ሕጉ በደለኛነትን ይግለጥ፣ ጸጋ ግን ክብርን ይግለጥ። ሁሉም ነገር በንጽሕና ጠብቁ። ይህንንም በራሳችሁ ኃይል ሳይሆን ሕጉን በፈጸመውና በውስጣችሁ በሚኖረው በክርስቶስ አድርጉ። የተወደዳችሁ ሆይ በሐቀኝነት መልሱ። አንድ ውድቀት በቂ ነው።
አንድ የተሳሳተ ሐሳብ በቂ ነው። አንድ ምስጢራዊ ምኞት በእግዚአብሔር ቅዱስ መመዘኛ ፊት በደለኛነትን ለማጋለጥ በቂ ነው። ሕጉ የእርስዎን ሐሳብ አይመዝንም። ምን ያህል በቅንነት እንደሞከሩ ወይም ጥረቱ ምን ያህል ክብር እንደነበረው አይጠይቅም። ሕግ ከሰው ጥረት ጋር ድርድር አያደርግም። እርሱ የሚጠይቀው አንድ ጥያቄ ብቻ ነው፤ ፍጹም ነበሩን? መልሱ ከፍጹም ናት በታች ማንኛውም ነገር ከሆነ ውሳኔው ወዲያውኑ የሚሰጥ ነው። ኩነኔም ያለ ምሕረት ይከተላል። ቅዱስ መጽሐፍ ይህንን እውነት በግልጽ ያውጃል። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 19። ሕግ ሰበብን ያሰኛል፣ ትዕቢትን ያፈርሳል፣ እያንዳንዱን ሰው ከራሱ ጽድቅ ይገፈዋል። እንዲሁም በቅዱስ አምላክ ፊት ተጋልጠን በደለኛ ሆነንና መከላከያ አጥተን እንድንቀር ያደርገናል። በሥነ ምግባር ውስጥ ምንም አይነት መደበቂያ ስፍራ የለም። በቅንነት ውስጥ ምንም አይነት ምሽግ የለም። በሃይማኖታዊ ሥርዓቶች ውስጥ ምንም አይነት መጠጊያ የለም። የሰው ጥረት ብቻውን የሕጉን ምርመራ ሊቋቋም አይችልም። ታዲያ ተስፋው የት አለ? በደለኛ የሆነ ሴት ሕይወትን ሊያገኝ ይችላል። ተስፋ በሕግ ውስጥ አይገኝም። ሕግ የሚኮንነው ብቻ ነው። ውድቀትን ብቻ ነው የሚያመለክተው። ሞትን ብቻ ነው የሚያመጣው። እውነተኛ ተስፋ የሚገኘው ሕጉን ፍጹም በሆነ መንገድ በፈጸመው በአንዱ በኢየሱስ ክርስቶስ ውስጥ ነው። እርሱ ብቻ ያለ ምንም ነውር ኖረ። እርሱ ብቻ እያንዳንዱን ትእዛዝ ታዘዘ። የእግዚአብሔርን ፍጹም መመዘኛ መስፈርቶች ሁሉ አሟላ። እርሱ ብቻ የተሰበረውን ሕግ እርግማን ተሸከመ። ለእኛ የሚገባንን ሙሉ የፍርድ ክብደትን ተቀበለ። ሕጉ ሞትን በሚያመጣበት ስፍራ ክርስቶስ ሕይወትን ያመጣል። ቅዱስ መጽሐፍ እንዲህ ይላል፣ ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4። ሕግ ፍጹምነትን ይጠይቃል፣ እንዲሁም ሞትን ይሰጣል። ጸጋ ክርስቶስን ይሰጣል፣ እንዲሁም ሕይወትን ይሰጣል። ሕግ አድርግና በሕይወት ኑር ይላል። ጸጋ እመንና በሕይወት ኑር ይላል። ሕግ ይኮናል፣ ጸጋ ያጸድቃል። ሕግ ይከሳል፣ ጸጋ ይቤዣል። ሐዋርያው ጳውሎስ እንዲህ ሲል እንደተናገረ ኃጢአት በበዛበት ዘንድ ጸጋ ከፊት ይልቅ በለጠ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 20። የተወደዳችሁ ሆይ ሕጉ ሥራውን እንዲሠራ ፍቀዱለት። ይርበድብዳችሁ፣ ከመከላከያ ሁሉ ይግፈፋችሁ፣ በራሳችሁ ጥረት ተስፋ ቢስ አድርጎ ይተዋችሁ፣ ከውሳኔው አትሽ የፍላጎታችሁን ጥልቀት እንዲያሳያችሁ ፍቀዱለት። ከዚያም በሚንቀጠቀጥ ነገር ግን በማይናወጥ እምነት ወደ ክርስቶስ በእርሱ ላይ ተጣበቁ። በራስዎ ጥረት ሕጉን ለመጠበቅ አይሞክሩ፣ ምክንያቱም ይህ መንገድ ወደ ተስፋ መቁረጥ የሚያደርስ ነው። ሁሉንም ነገር በንጽሕና ጠብቁ፣ ይህንንም በሕግ ስር በመታገል ሳይሆን ሕጉን በፈጸመው በረካውና አሁን በእናንተ ውስጥ ጽድቅ፣ ቅድስናና ቤዛነት ሆኖ በሚኖረው በእርሱ በማረፍ አድርጉ። ጸጋ ብቻ መጠጊያችሁ፣ ተስፋችሁና ድላችሁ ይሁን። ታላቁ የምሥራች! የሕጉ ጥብቅነትና የእግዚአብሔር ቅድስና አስቀድሞ በግልጽ ካልታይ በቀር የወንጌል መልእክት በትክክል ሊረዳ አይችልም። እግዚአብሔር ስለ ጽድቅ እንዲሁ ተራ ነገር የሚያይ አይደለም፣ ወይም ስለ መመዘኛው ተለዋዋጭ አይደለም። ሕጉ የእርሱ ባህሪ ፍጹም መግለጫ ነው፣ እንዲሁም ፍጹም ከሆነ ታዛዥነት ውጭ ምንም ነገር አይቀበልም። ቅዱስ መጽሐፍ እንደሚመሰክረው የእግዚአብሔር ሕግ ፍጹም ነው። መዝሙረ ዳዊት ምዕራፍ 19 ቁጥር 7። ይህንን መመዘኛ ለማለስለስ፣ ለማስተካከል ወይም ሰዋዊ ለማድረግ የሚደረግ ማንኛውም ሙከራ የእግዚአብሔርን ማንነትና የእውነተኛውን ድነት ትርጉም ያዛባል። የሰው ልጅ ጥልቅ ችግር ድካም፣ አለማወቅ ወይም የጥረት ማነስ አይደለም፣ ነገር ግን በቅዱስና በጻድቅ ሕግ ፊት በደለኛ መሆን ነው። ሕጉ በሥልጣንና በማይለወጥ ውሳኔ ይናገራል፣ አፍንም ሁሉ ይዘጋል፣ እንዲሁም ልብን ሁሉ ያጋልጣል። ምክንያቱም አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 19። ይህ እውነት እስካልታመነ ድረስ ጸጋ በእውነት ውድ አይሆንም፣ እንዲሁም ኢየሱስ ሙሉ በሙሉ ሊረዳ አይችልም። የክርስቶስ ክብር ይበልጥ ደምቆ የሚበራው በሕጉ የማይለወጡ ጥያቄዎችና በማያመልጠው ፍርድ ብርሃን ሲታይ ብቻ ነው። ኢየሱስ የመጣው የእግዚአብሔርን ጥበቃ ለመቀነስ ወይም ከኃጢአት ጋር ድርድር ለማድረግ አይደለም። እርሱ የመጣው ሕጉን ሙሉ በሙሉ ለመፈጸም እና በሰው ልጅ ስም የሕጉን ሙሉ ፍርድ ለመሸከም ነው። ስለዚህ ይህ መልእክት ስለ ራስን ማሻሻል ወይም ስለ ሃይማኖታዊ ጥረት አይደለም፣ ነገር ግን በኢየሱስ ክርስቶስ በማመን ስለሚገኝ ማዳን፣ ቤዛነትና ዕረፍት ነው። ኢየሱስ ለምን የግድ እንደሚያስፈልግ፣ በእርሱ ጌትነት ማመን ለምን ከፍርድ ማምለጫ ብቸኛ መንገድ እንደሆነ፣ እንዲሁም ጸጋ ለኃጢአት ፈቃድ ሳይሆን ከኩነኔ ሙሉ በሙሉ የሚያድን ኃይል መሆኑን ለመግለጥ ይህ መልእክት አስፈላጊ ነው። ቃሉ እንደሚናገረው ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4። ሕግ በትክክል ሲረዳ ብቻ ጸጋ በትክክል ሊቀበል ይችላል። ጸጋ ሲቀበልን ብቻ እውነተኛ ነፃነት፣ ሰላምና ለውጥ ሊጀምር ይችላል። የእግዚአብሔር ሕግ የማይለወጥ ነው፣ እንዲሁም ሕጉን መጣስ ማንም ከሕግ ፍርድ ነፃ አያደርገውም። ኢየሱስ እግዚአብሔር ፍጹም እንደሆነ እኛም ፍጹማን ልንሆን እንደሚገባን ተናግሯል። ከዚህም በላይ ሁሉም እስኪፈጸም ድረስ ከሕግ አንዲት ነጥብ እንኳን እንደማታልፍ አውቃል። እግዚአብሔር መመዘኛውን በማንኛውም መንገድ አላወረደም። እርሱ ያለ ምንም ስህተት ለሕጉ ፍጹም መታዘዝን ይጠይቃል። ይህ የእግዚአብሔር የማይለወጥ መመዘኛና ጥበቃ በመሆኑ የሰው ልጆች ሁልጊዜ ፍጹም በሆነ መንገድ ለመጠበቅ ይሳነናል።
ስለዚህ ሕጉን ሁሉ የፈጸመና ስለ መተላለፋችን ሁሉ የከፈለልን ቤዛ ከሌለን ለእርግማን፣ ለድህነት፣ ለበሽታና ለሞት የተፈረደብን ነን። ይህ ሁኔታ በደሙ ለሚማልድልን ለኢየሱስ ባለቤትነትና ጌትነት ስር መሆንን የግድ ያደርገዋል። ስለ እናንተ የሚቆምና ስለ ኃጢአታችሁ የሚማልድ ቤዛ ከሌላችሁ ለጥፋትና ለፍርድ በሙሉ የተጋለጣችሁ ናችሁ። ኢየሱስ ምን ያህል ውድ የሆነው ለዚህ ነው። በኢየሱስና በእርሱ ጌትነት ማመን ለደህንነታችን እርሱን ተጠያቂ ያደርገዋል። ይህ ማለት የሰው ልጅ ሕይወታችንን ከጥፋት ለሚቤዥልን ለአንዱ ቤዛ ባይሆን ኖሮ በእርግማንና በፍርድ ስር ይቆያል ማለት ነው። አንድ የኢየሱስ ጌታችንና የሕይወታችን ዋስትና ሲሆን ያለ ሥራ በጸጋው በጸጋው በኃጢአት ይቅርታ በምሕረትና በበረከት ስር እንድንኖር ያደርገናል። ይህም በኢየሱስ ጸጋ ማመንን ከፍርድና ከጥፋት ማምለጫ ብቸኛው መንገድ ያደርገዋል። የኢየሱስን ስም የሚጠራ ሁሉ ከሁሉ ነገር ይድናል፣ ወደ ፍርድም አይመጣም። እግዚአብሔር ዓለሙን እንዲሁ ወደዋልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ሰጥቷል። በእርሱ የሚያምን አይፈረድበትም። የማያምን ግን ከሕግ ፍርድ ሊያድነን ወደ ዓለም በመጣው በእግዚአብሔር አንድያ ልጅ ስም ስላላመነ አሁኑኑ በፍርድ ስር ነው። እግዚአብሔር ልጁን የላከው ዓለም በልጁ በኩል ከሕግ ፍርድ ይድን ዘንድ እንጂ በዓለም እንዲፈርድ አይደለም። ኢየሱስ ውድና የግድ አስፈላጊ የሆነው በሕጉ ጥብቅነትና ለማንኛውም በደል በሚመጣው በማያመልጠው ፍርድ ምክንያት ነው። ነገር ግን የምሥራቹ አንድ ሰው የሕጉን ጥብቅነት በእውነት አምኖ በክርስቶስ ጌትነት ስር ሲመጣ ለእርሱ ምንም ኩነኔ አይኖርም። ስለዚህ አሁን በክርስቶስ ላሉት ኩነኔ የለባቸውም። ክርስቶስ ስለ እኛ ሕጉን ሁሉ ስለፈጸመና ስለ ኃጢአታችን ሁሉ ስለተፈረደበት ያለ ምንም ፍርሃት በእግዚአብሔር ፊት በደስታና በሰላም ማረፍ እንችላለን። ይህ እውነት ለመቀበል እስኪቸግር ድረስ በጣም አስደሳች ነው። በክርስቶስ ላለ ሰው ምንም አይነት ፍርድ አይኖርም። አንዴ ወደዚህ ረፍትና ደስታ ስንገባ እግዚአብሔር ፍርድ፣ ኩነኔ፣ ጥፋትና እርግማን በሌለበት ድባብ ውስጥ ወደ ቀስ በቀስ እድገትና መሻሻል ይመራናል። በክርስቶስ ባለ ሰው ሕይወት ውስጥ ማንኛውም አይነት ፍርድ፣ እርግማን፣ በሽታ ወይም ጥፋት ቢመጣ ያ በራሱ በሰውየው ቃላት የተፈቀደ ነገር ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 12 ላይ ፍርድ እንዴት እንደሚሰራ ሲያስረዳ አንድ ሰው በቃላቱ እንደሚጸድቅና በቃላቱ እንደሚፈረድበት ተናግሯል። በሕመም፣ በበሽታ፣ በድህነት ወይም በሌሎች መከራዎች የሚለማመዱት ፍርዶች የእግዚአብሔር ፍርድ ሳይሆኑ የክርስቶስን ጸጋና ቤዛነት በቂነት ባለማወቅ የተፈቀዱ ፍርዶች ናቸው። አንዳንዶች በሌሎች ላይ በመፍረድ በራሳቸው ላይ ፍርድን ያመጣሉ፣ ምክንያቱም በሌሎች ላይ መፍረድ ራስን የመኮነን አይነት ነው። እግዚአብሔር ግን ዓመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም ብሏል። ኢየሱስ ከሙታን ከተነሳበት ቀን ጀምሮ ከእግዚአብሔር የሚመጣ ምንም ፍርድ የለም። ይህ የሚያሳየው በጸጋው በነፃ በእምነት ብቻ በሚያጸድቀን በእግዚአብሔር ጸጋ በእምነት መኖር ምን ያህል አስፈላጊ እንደሆነ ነው። የሕግን ሥራ ለማይሠራ ነገር ግን ኃጥኡን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ይህ እስካሁን የተሰማ ታላቁ የምሥራችና እግዚአብሔርን ለዘላለም ለማምለክ ምክንያት ነው። የተወደዳችሁ ሆይ ጆሮአችሁን ክፈቱ፣ ልባችሁንም አዘንብሉ። ዛሬ የማይናወጠውን የእግዚአብሔርን ቃል እውነት እመሰክራለሁ። የእግዚአብሔር ሕግ የማይለወጥ ነው። እርሱ ፍጹም ነው። እርሱ ቅዱስ ነው፣ ለማንም አይታጠፍም። ማንኛውም መተላለፍ ከፍርዱ አያመልጥም፣ ምክንያቱም በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር ሁሉ ርጉም ነው። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 10 ተብሎ ተጽፏል። ይህንን በግልጽ ስሙ። ሕጉ አይደራደርም፣ ሰበብ አይቀበልም፣ እንዲሁም ትንሿንም አለመታዘዝ ችላ አይልም። ጌታችንና መምህራችን ኢየሱስ የሕይወትን መመዘኛ በንጹሕ መልክ ሲገልጽ እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 ብሏል። ምንም ድርድር፣ መመዘኛውን ማውረድ ወይም ልዩ ሁኔታ የለም። ሁሉም እስኪፈጸም ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም የማቴዎስ ወንጌል ምዕራፍ 5 ቁጥር 18። መጠባበቁ ፍጹምነት ነው። እግዚአብሔር ያለ ምንም ስህተት መታዘዝን ይጠይቃል፣ ምክንያቱም ሕጉ ቅዱስ፣ ጻድቅና በጎ ነው ወደ ሮሜ ሰዎች ምዕራፍ 7 ቁጥር 12። ነገር ግን የተወደዳችሁ ሆይ ዓይኖቻችሁን ከእውነታው አትጨፍኑ። የሰው ልጅ ይህንን መመዘኛ ሊያሟላ አይችልም። የሰው ልጅ ሁሉ ይሳሳታል፣ ምክንያቱም ሁሉ ኃጢአትን ሠርተዋልና የእግዚአብሔርን ክብር ጎድሏቸዋል ወደ ሮሜ ሰዎች ምዕራፍ 3 ቁጥር 23። አንዲትም አስተሳሰብ፣ አንዲትም ምኞት ወይም ግብን የሳተች አንዲትም ድርጊት በደለኛነትን ታመጣለች። በእኛ ፋንታ ሕጉን የሚፈጽም ቤዛ ከሌለ ለእርግማን፣ ለድህነት፣ ለበሽታና ለሞት የተጋለጥን ነን ወደ ሮሜ ሰዎች ምዕራፍ 6 ቁጥር 23። ሕግ ብቻውን ሊያድን አይችልም። ሕግ ብቻውን ይኮናል። ኢየሱስ የማይተካ የግድ አስፈላጊና ከመለኪያ በላይ ውድ የሆነው ለዚህ ነው። እርሱ ጠበቃችን፣ መካከለኛችንና አማላጃችን ነው። በደሙ በአብ ፊት ስለ እኛ ይቆማል የዮሐንስ መጀመሪያ መልእክት ምዕራፍ 2 ቁጥር 1። የእርሱ ለሆኑት ሊያማልድ ዘወትር በሕይወት ይኖራል ወደ ዕብራውያን ሰዎች ምዕራፍ 7 ቁጥር 25። በኢየሱስ ማመን ሕይወታችሁን፣ ነፍሳችሁንና ዕጣ ፈንታችሁን ሊቤዥ ሊጠብቅና ሊያሰማራችሁ በሚችለው በአንዱ እጅ ላይ ያደርገዋል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም መዝሙረ ዳዊት ምዕራፍ 23 ቁጥር 1። እንዲሁም ሕይወትሽን ከጥፋት የሚቤዠት መዝሙረ ዳዊት ምዕራፍ 103 ቁጥር 4። ኦ የጸጋ ድንቅነት! ኢየሱስ በሕይወታችሁ ላይ ጌታ ሲሆን በሥራ ወደማይገኝ ነገር ግን በእምነት በነጻ ወደሚቀበሉት የይቅርታ የምህረትና የበረከት ሕይወት ትገባላችሁ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8-9። በኢየሱስ ማመን ከሕግ ፍርድ ማምለጫ ብቸኛው መንገድ ነው። የተወደዳችሁ ሆይ በትኩረት ስሙ። የኢየሱስን ስም የሚጠራ ሁሉ ይድናል ወደ ሮሜ ሰዎች ምዕራፍ 10 ቁጥር 13።
እግዚአብሔር ዓለሙን እንዲሁ ወዶአልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ሰጥቷል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። በኢየሱስ ማመን ፍርድን ያስወግዳል፣ ምክንያቱም የማያምን አሁኑኑ ተፈርዶበታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 18። ክርስቶስ ከሕግ እርግማን ሊዋጀን መጥቷል። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 13። እግዚአብሔር ልጁን የላከው ዓለም በእርሱ እንዲድን እንጂ በዓለም እንዲፈርድ አይደለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 17። የሕጉን ጥብቅነት ተመልከቱ። ኢየሱስን የማይተካ የሚያደርገው ይህ የማይለወጥ መመዘኛ ነው። ኃጢአት በሕግ ይታወቃል። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 20። ነገር ግን የምሥራቹ እዚህ አለ፣ አንዴ የሕጉን ክብደት አውቀህ ሕይወትህን በክርስቶስ ጌትነት ስር ስታደርግ ኩነኔ የለም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 1። ክርስቶስ ስለ እኛ ሕጉን ፈጽሟል። እርሱ ስለ መተላለፋችን ቆሰለ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5። የሚገባንን ቅጣት እርሱ ተቀበለ። አሁን ደግሞ ያለምንም ፍርሃት በእግዚአብሔር ፊት ወደ ዕረፍት፣ ሰላምና ደስታ መግባት እንችላለን። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 1። ይህ እውነት ከማስተዋል በላይ ነው። በክርስቶስ ላለ ሰው ምንም ፍርድ አይኖርም፣ ምክንያቱም ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24። አንዴ ወደዚህ ዕረፍት ስንገባ እግዚአብሔር ፍርድ፣ ጥፋትና እርግማን በሌለበት ድባብ ውስጥ ወደ እድገትና ለውጥ ይመራናል። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያየን ያን መልክ እንድንመስል ከመንፈስ ለሚሆን ጌታ እንደሚደረግ ከክብር ወደ ክብር እንለወጣለን። የሁለተኛው መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 18። ነገር ግን ተጠንቀቁ። ሕመም፣ ውድቀት፣ ድህነት ወይም መጥፎ አጋጣሚዎች ቢመጡ እነርሱ ብዙ ጊዜ የእግዚአብሔር ፍርድ ሳይሆኑ ጸጋውን ባለመረዳት የሚመጡ ውጤቶች ናቸው። ኢየሱስ ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ይፈረድብሃል የማቴዎስ ወንጌል ምዕራፍ 12 ቁጥር 37 ብሏል። ሆሴ ደግሞ ሕዝቤ እውቀት ከማጣቱ የተነሳ ጠፍተዋል ትንቢተ ሆሴ ምዕራፍ 4 ቁጥር 6 በማለት ያስታውሰናል። አንዳንዶች በሌሎች ላይ በመፍረድ በራሳቸው ላይ ፍርድን ያመጣሉ፣ ምክንያቱም በምትፈርዱበት ፍርድ ይፈረድባቸዋል የማቴዎስ ወንጌል ምዕራፍ 7 ቁጥር 2። እግዚአብሔር ግን አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም ወደ ዕብራውያን ሰዎች ምዕራፍ 8 ቁጥር 12 ብሎ አውቃል። የእግዚአብሔርን ምርጦች ምንም ሊከሳቸው አይችልም፣ ምክንያቱም እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 33። እምነት በሥራ ሳይሆን በነፃ ያጸድቃል፣ በክርስቶስ ኢየሱስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 24። ኃጥኡን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 5። ይህ ለዘላለም ምስጋና የሚገባው ወንጌል ነው። ይህ መገለጥ ወደ ዕረፍት፣ መተማመንና ደፋር እርግጠኝነት ሕይወት ይጋብዘናል። ከእንግዲህ ወደ እግዚአብሔር በፍርሃት በራስ ጥረት ወይም ባለማወቅ አንቀርብም፣ ነገር ግን መቆማችን በክርስቶስ የተረጋገጠ መሆኑን በማወቅ በድፍረት እንቀርባለን። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስት በድፍረት እንድንገባ አዲስና ሕያው መንገድ አለን። ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 19። እምነት በሕጉ ላይ የሚጨምረው ነገር የለም። እምነት ስለ እኛ ሕጉን ፍጹም በሆነ መንገድ የፈጸመውን ክርስቶስን ይቀበላል። በጸጋ ስር መኖር ኃይል ያለው ሕይወትን እንጂ ግድ የለሽነትን አያመጣም። ኩነኔ በተወገደበት ቦታ ፍቅር ቦታውን ይይዛል። ፍርሃት በጠፋበት ቦታ ታዛዥነት ከልብ በተፈጥሮ ይፈሳል። የክርስቶስ ፍቅር ግድ ይለናልና። የሁለተኛው መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5 ቁጥር 14። ጸጋ እግዚአብሔርን በመምሰል እንድንኖር ያሰለጥነናል፣ ኃጢአተኝነትንና ዓለማዊ ምኞትን እንድንክድ ያስተምረናል። ወደ ቲቶ ሰዎች ምዕራፍ 2 ቁጥር 11 እስከ 12። ይህንን የተረዳ አማኝ ሕይወቱን በሁኔታዎች በስሜቶች ወይም በገጽታዎች አይመዝንም። ጽድቅ ስጦታ እንጂ ደመወዝ አይደለም። ጥንካሬ የሚመጣው በክርስቶስ ከመታመን እንጂ ከራስ መታመን አይደለም። ኃጢአት በበዛበት ዘንድ ጸጋ ከፊት ይልቅ በለጠ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 20። ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነው። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4። የተወደዳችሁ ሆይ ክርስቲያናዊ ሕይወት የእግዚአብሔርን ሞገስ ለማግኘት የሚደረግ ትግል አይደለም። እርሱ በነጻ ስለተሰጠው ነገር የማረፍ ጉዞ ነው። የምናድገው በመጣር ሳይሆን የእርሱን ክብር በማየት ነው። የምናድገው በእምነት እንጂ በፍርሃት አይደለም። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሠራ እግዚአብሔር ነውና። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 13። ይህ የልጅነት የውርስና በክርስቶስ የማይናወጥ እርግጠኝነት ሕይወት ነው። ይህ እውነት ልባችሁን ለዘላለም ያጽናል። ፍርድ አልፏል። ኩነኔ ተወግዷል። እርግማኑ ተሰብሯል። ሕይወት ተሰጥቷል። ይህ ሁሉ የሚመነጨው ከአንዱ የከበረ እውነት ነው። ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። የመጀመሪያው መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 30። ወንጌሉ ወደ አንዱ የመጨረሻና ወደማይናወጥ መደምደሚያ ያደርሰናል። ሕጉ ተፈጽሟል፣ ፍትሕ ረክቷል፣ ደህንነት ተከናውኗል። ተፈጸመ። የዮሐንስ ወንጌል ምዕራፍ 19 ቁጥር 30። የአማኝ ሕይወት ከእንግዲህ በዛቻ በፍርሃት ወይም ቅጣትን በመጠበቅ የሚኖር ሳይሆን በጸጋ በእርግጠኝነትና በሰላም የሚኖር ነው። እምነት በክርስቶስ ሥራ ላይ የሚጨምረው ነገር የለም፣ ይልቁንም ከሥራው ጋር ይስማማል። ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞቱም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24። ይህ እውነት ልባችሁን ለዘላለም ያሳርፍ። ሕሊናችሁ ነጽቷል። መጣር ይቆማል። ነፍሳችሁ ወደ ረፍት ትገባለች።
እግዚአብሔር ከእንግዲህ እንደሚፈራ ፈራጅ ሳይሆን እንደሚታመን አባት ይቀርባል። እንግዲህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ዘንድ ሰላምን እንያዝ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 1። ይህንን ወንጌል አለመቀበል በሕግ ኩነኔ ስር መቆየት ነው። መቀበል ግን ከሞት ወደ ሕይወት፣ ከእርግማን ወደ በረከት፣ ከፍርሃት ወደ ልጅነት መሻገር ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 1። ይህ እውነት ምስክርነታችሁ፣ አዋጃችሁና መዝሙራችሁ ይሁን። ኢየሱስ መድኃኒት፣ ጌታ፣ ቤዛ፣ ጠበቃና ሕይወት ነው። ኃጢአት በበዛበት ጸጋ እጅግ አብዝቶ በልጧል። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 20። ይህ የእምነት ድል ነው። ይህ ለዘላለም ምስጋና የሚገባው ወንጌል ነው። አዲሱ ትእዛዝ። በአዲስ ኪዳን ውስጥ የድሮ የሥነ ምግባር ሕግ በአዲስ ሕግ ተተክቷል። ይህ አዲስ ሕግ በኢየሱስ የማመንና እርስ በርስ የመዋደድ ሕግ ነው። እኛ ኢየሱስ ለእኛ ማን እንደሆነ እናምናለን። የዮሐንስ መጀመሪያ መልእክት ምዕራፍ 3 ቁጥር 23 ላይ ከእርሱ የተቀበልነው ትእዛዝ ይህ እንደሆነ ይነግረናል። በልጁ ስም ማመንና እርስ በርስ መዋደድ። እርሱ ጽድቃችንና ቅድስናችን እንደሆነ እናምናለን። ከእርሱ ጋር ለኃጢአት እንደሞትንና በጽድቅም ከእርሱ ጋር እንደተነሳን እናምናለን። ምንም እንኳ የእግዚአብሔርን የሥነ ምግባር ሕግጋት ሁሉ መጠበቅ ባንችልም በኢየሱስና እርሱ ለእኛ ማን እንደሆነ ግን ማመን እንችላለን። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 5 ላይ እንደተጠቀሰው ለማይሰራ ነገር ግን ኃጥእ በሚያጸድቅ ለሚያምን ሰው እምነቱ ብቻ ጽድቅ ሆኖ ይቆጠርለታል። ሁለተኛው ትእዛዝ እግዚአብሔር ያለ ምንም ቅድመ ሁኔታ እንደወደንና ይቅር እንዳለን ሁሉ እኛም እርስ በርሳችን መዋደድና ይቅር መባባል ነው። ሙሉውን ሕግ በንጹሕ መነሻ ሐሳብ በመጠበቅ ረገድ ፍጹም መሆን ባንችልም እግዚአብሔር እንደወደደን ሁሉ እኛም በድካማችን ውስጥ ሆነን እርስ በርሳችን ይቅር መባባልና መዋደድ እንችላለን። ይህንን ፍቅር እኛ ራሳችን አናመነጨውም፣ ነገር ግን የእግዚአብሔርን ምሕረት፣ ይቅርታና ጸጋ በልጁ በኩል የሚገልጠውን ወንጌል በማመን ከእግዚአብሔር እንቀበለዋለን። በእርሱ ቅድመ ሁኔታ በሌለው ፍቅር ላይ ያለን እምነት በእርሱ ፍቅር ይሞላናል። ከዚያም ያንኑ ፍቅር ለሌሎች እናካፍላለን። ይህንን ማድረግ በእግዚአብሔር ፍቅር ውስጥ እንድንኖር ያስችለናል። በኢየሱስ እስከመንና እርስ በርሳችን እስከ ተዋደድን ድረስ የእግዚአብሔርን የሥነ ምግባር ሕግጋት ፍጹም በሆነ መንገድ ወይም በንጹሕ መነሻ ሐሳብ ባለመጠበቃችን ምክንያት የሚመጣብን ኩነኔ የለም። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንደተጠቀሰው ኢየሱስ በአዲስ ኪዳን የሰጠን ብቸኛው ትእዛዝ የእግዚአብሔርን ፍቅር ማመንና መቀበል፣ ከዚያም ያንን ፍቅር እርስ በርስ ለመዋደድ መጠቀም ነው። በእግዚአብሔር ፍቅር ውስጥ ዘወትር መኖር የምንችለው ሕጉን ለመጠበቅ በመሞከር ሳይሆን የእግዚአብሔርን ፍቅር በወንጌል በኩል በእምነት በመቀበልና እርስ በርስ በመዋደድ ነው። ኢየሱስ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ሲል አዲሱን ትእዛዝ እየነገረን ነው። በእርሱ በኩል በነፃና ያለምንም ቅድመ ሁኔታ የተሰጠንን የእግዚአብሔርን ፍቅር ማመንና በእርሱም ሌሎችን መውደድ። የዮሐንስ መጀመሪያ መልእክት ምዕራፍ 4 ቁጥር 19 ላይ እርሱ አስቀድሞ ወዶናልና እኛ እንወደዋለን ብሏል። እኛ በራሳችን እግዚአብሔርንና ሌሎችን መውደድ አንችልም። ሌሎችን መውደድ የምንችለው የእግዚአብሔርን ፍቅር በድካማችን ውስጥ ስንቀበልና ሌሎችንም በድካማቸው ውስጥ ስንወዳቸው ብቻ ነው። ይህ አዲስ የሕይወት መንገድ ማለትም በእግዚአብሔር ፍቅር ማመንና በእርሱም ሌሎችን መውደድ የጸጋ መንገድ እንጂ የሕግ መንገድ አይደለም። የዮሐንስ መጀመሪያ መልእክት ምዕራፍ 5 ቁጥር 3 ላይ የሚናገረው ይህንን ነው። በአዲስ ኪዳን የእርሱ ትእዛዛት ከባዶች ወይም አስቸጋሪዎች አይደሉም። እግዚአብሔር ያለምንም ቅድመ ሁኔታ እንደሚወዳቸው የሚያምን ማንኛውም ሰው ሌሎችን በድካማቸው ውስጥ ያለምንም ቅድመ ሁኔታ መውደድ አይከብደውም። የእግዚአብሔር ፍቅር በጸጋ በነፃ የተሰጠን ስለሆነ እኛ አላገኘነውም ወይም እኛ አላመነጨነውም። በነፃ እንቀበለዋለን፣ በነፃም እንሰጣለን። ይህ ሕጉን ሳይጠብቁ ከጸጋ የሚፈልቅ አዲሱና ተግባራዊ የሕይወት ሕግ ነው። ኢየሱስ የሕግን መንገድ እንደ አኗኗር ዘይቤ ሽሮታል። እንዲሁም ኃጢአታችን ሁሉ ይቅር በሚባልበትና በእግዚአብሔር ያለምንም ቅድመ ሁኔታ በምንወደድበት በጸጋ ሥር አዲስ የሕይወት መንገድ መስርቷል። ከዚያም ከዚህ ጸጋ እንኖራለን፣ ለሌሎችም እናካፍላለን። በእግዚአብሔር ቅድመ ሁኔታ በሌለው ፍቅር በኩል በተሰጠ ጸጋ እስካመንና ለሌሎችም እስካካፈልን ድረስ ጽድቅን ሁሉ ፈጽመናል። እንዲሁም ከአብ ዘንድ ሁሉም ነገር እንቀበላለን። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 6 ላይ እንደተጠቀሰው የአዲስ ኪዳን እምነት በፍቅር ይሠራል። ይህ በእግዚአብሔር ፊት ለመጽደቅ የምንጠብቀው ውጫዊ ሕግ የሌለበት አዲሱ የአዲስ ኪዳን የሕይወት መንገድ ነው። እግዚአብሔር በአዲስ ኪዳን የመሠረተው ብቸኛው እውነተኛ ቅዱስ ሕይወት ይህ ነው። የእግዚአብሔርን ፍቅር በእምነት እስከተቀበሉና በምሕረት በይቅርታና በቸርነት ለሌሎች እስካካፈሉ ድረስ ሕጉን ሁሉ ፈጽመዋል። አንዴ በዚህ ሕይወት ውስጥ መኖር ከጀመሩ ሕይወት የማይሰጡትን የሕግ ፊደላት ለመጠበቅ መጨነቅ አያስፈልግዎትም። አዲሱና ሕያው መንገድ። የተወደዳችሁ ሆይ ዛሬ የጌታን ቃል ስሙ። በአዲስ ኪዳን አሮጌው የሥነ ምግባር ሕግ ተፈጽሟል፣ እንዲሁም በአዲስ ሕግ ተተክቷል። ይህ አዲስ ሕግ በኢየሱስ ክርስቶስ የማመንና እርስ በርስ የመዋደድ ሕግ ነው። እያንዳንዱ አማኝ ኢየሱስ ለእኛ ማን እንደሆነ እምነቱን በእርሱ ላይ እንዲያደርግና የእርሱን ፍቅር ለሌሎች እንዲያሳይ ይጠራዋል። የተወደደው ደቀ መዝሙር ዮሐንስ ይህንን እውነት የዮሐንስ መጀመሪያ መልእክት ምዕራፍ 3 ቁጥር 23 እስከ 24 ላይ በግልጽ ይገልጣል። ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። እዚህ ጋር የአዲሱ ትእዛዝ መሠረት እናያለን። በኢየሱስ ክርስቶስ ማመንና የእርሱ ፍቅር በእኛ በኩል ለሌሎች መፍሰስ የጥሪያችን ዋና እምብርት ነው። እኛ የተጠራነው ሕግጋትን ለመታዘዝ ብቻ አይደለም።
እኛ የተጠራነው ኢየሱስ ለእኛ ማን እንደሆነ ለማመን የእርሱን ጽድቅ ለመቀበልና እርሱ በደሙ በገዛልን ቅድስና ውስጥ ለመመላለስ ነው። ኢየሱስ ጽድቃችን እንደሆነ እናምናለን። እርሱ ቅድስናችን እንደሆነ እናምናለን። በእርሱ ሞትና ትንሣኤ በኩል ለኃጢአት እንደሞትንና ጽድቅን ለመኖር እንደተነሳን እናምናለን። ምንም እንኳ የእግዚአብሔርን የሥነ ምግባር ሕግ ፍጹም በሆነ መንገድ መጠበቅ ባንችልም በእርሱ ማመን እንችላለን። እምነትም ብቻውን ጽድቅ ሆኖ ይቆጠራል። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 5 እንዲህ ይላል፣ ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የተወደዳችሁ ሆይ በጥንቃቄ ስሙ። ጽድቅ በሥራ አይገኝም። በኢየሱስ ለሚያምኑ ሁሉ በነፃ ይሰጣል። እምነት ብቻውን ያጸድቃል። በእግዚአብሔርም ፊት ያለ ነቀፋ የምንቆመው በእምነት ነው። የአዲሱ ትእዛዝ ሁለተኛው ገጽታ ፍቅር ነው። እግዚአብሔር በምሕረቱ ያለ ምንም ቅድመ ሁኔታ እንደወደንና ይቅር እንዳለን ሁሉ እኛም እርስ በርሳችን እንድንዋደድና ይቅር እንድንባባል ታዘናል። የዮሐንስ መጀመሪያ መልእክት ምዕራፍ 4 ቁጥር 11 እስከ 12 እንዲህ ይላል፣ ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። የተወደዳችሁ ሆይ ይህ ፍቅር በእኛ የሚመነጭ አይደለም፣ ከራሱ ከእግዚአብሔር የሚመጣ ነው። በልጁ በኩል የተገለጠውን የእርሱን ምሕረት ይቅርታና ጸጋ በሚገልጠው ወንጌል በማመን እንቀበለዋለን። ይህ ፍቅር ልባችንን ሲሞላው በተፈጥሮ ወደ ውጭ ይፈሳል። ከዚያም ሌሎችን በድካማቸው ውስጥ እንኳ መውደድ እንችላለን፣ ምክንያቱም እኛ አስቀድመን የእግዚአብሔርን ፍቅር በድካማችን ውስጥ ተቀብለናልና። ሌሎችን በዚህ መንገድ መውደድ በእግዚአብሔር ፍቅር ውስጥ መኖር ነው። በኢየሱስ እስከመንና የእርሱን ፍቅር እስከሰጠን ድረስ የሥነ ምግባር ሕጉን ፍጹም በሆነ መንገድ ባለመጠበቃችን ምክንያት የሚመጣ ኩነኔ የለም። ኢየሱስ ራሱ ይህንን መርህ የዮሐንስ ወንጌል ምዕራፍ 15 ቁጥር 9 እስከ 12 ላይ እንዲህ ሲል አውቃል፣ አብ እንደ ወደደኝ እኔ ደግሞ ወደድናችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቁ በፍቅሩ እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። እኔ እንደ ወደድናችሁ እርስ በርሳችሁ ተዋደዱ ዘንድ ትእዛዜ ይህች ናት። የተወደዳችሁ ሆይ ልብ ብላችሁ ተመልከቱ። በእግዚአብሔር ፍቅር ውስጥ መኖር ሕጉን ለመታዘዝ በመጣር የሚገኝ አይደለም። የሚገኘው የእግዚአብሔርን ፍቅር በእምነት በመቀበልና ያ ፍቅር በእኛ በኩል ለሌሎች እንዲፈስ በመፍቀድ ነው። ኢየሱስ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ሲል አዲሱን ትእዛዝ እያስተማረን ነበር። የተጠራነው የእግዚአብሔርን ፍቅር እንድናምን በነፃ እንድንቀበለውና በእርሱም ሌሎችን እንድንወድ ነው። አብና ወልድ በእኛ ውስጥ የሚኖሩት በዚህ ፍቅር ምክንያት እንጂ በእኛ ፍጹምነት ምክንያት አይደለም። ዮሐንስ ይህንን እውነት የዮሐንስ መጀመሪያ መልእክት ምዕራፍ 4 ቁጥር 19 ላይ ያጠናክረዋል። እርሱ አስቀድሞ ወዶናልና እኛም ወደዋለን። እኛ በራሳችን ኃይል እግዚአብሔርን ወይም ሌሎችን መውደድ አንችልም። መውደድ የምንችለው የእርሱን ፍቅር በድካማችን ውስጥ ስንቀበልና ከዚያም ለሌሎች በድካማቸው ውስጥ ስናካፍል ብቻ ነው። ይህ የጸጋ መንገድ ነው። ይህ የእምነት ሕይወት ነው። የዮሐንስ መጀመሪያ መልእክት ምዕራፍ 5 ቁጥር 3 ላይ በአዲስ ኪዳን የእግዚአብሔር ትእዛዛት ከባዶች ወይም አስቸጋሪዎች አይደሉም ይላል። እግዚአብሔር ያለ ምንም ቅድመ ሁኔታ እንደሚወዳቸው በእውነት የሚያምን ማንኛውም ሰው ሌሎችን መውደድ ምንም እንኳ ፍጹም ባይሆንም ቀላል ይሆንለታል። የእግዚአብሔር ፍቅር በነፃ ይፈሳል። የተቀበሉትን ከመስጠት በቀር ሌላ አማራጭ የላቸውም። ኢየሱስ የድሮውን የሕግ ሥርዓት እንደ አኗኗር ዘይቤ ሽሮታል፣ እንዲሁም በጸጋ ሥር አዲስ የሕይወት መንገድ መስርቷል። ወደ ሮሜ ሰዎች ምዕራፍ 6 ቁጥር 14 እንዲህ ይላል፣ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። የተወደዳችሁ ሆይ ይህ ትልቅ ለውጥ ነው። እኛ አሁን የምንኖረው ከእግዚአብሔር ጸጋ ነው። የእርሱን ቅድመ ሁኔታ የሌለው ፍቅር እንቀበላለን። ያንንም ፍቅር በምሕረት በይቅርታና በቸርነት ለሌሎች እናካፍላለን። በዚህ ጸጋ በእምነት ስንኖር ጽድቅን ሁሉ እንፈጽማለን። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 6 ያስታውሰናል፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሠራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። እግዚአብሔር ለእያንዳንዱ አማኝ ያሰበው ሕይወት ይህ ነው። ይህ በመጣር የሚገኝ ሕይወት ሳይሆን በመንፈሱ ከተሞላ ልብ በተፈጥሮ የሚፈስ የፍቅር ሕይወት ነው። የተወደዳችሁ ሆይ ሌላም አለ። የዕብራውያን ጸሐፊ ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 20 ላይ አንድ ድንቅ እውነት ይገልጣል። በመጋረጃው ማለትም በሥጋው በኩል የከፈተልን አዲስና ሕያው መንገድ። ይህ አዲሱና ሕያው መንገድ ነው። ከእንግዲህ ወደ እግዚአብሔር መቅረብ በመጋረጃዎች በካህናት ወይም በተደጋጋሚ መሥዋዕቶች የተገደበ አይደለም። በብሉይ ኪዳን ሊቀ ካህናቱ ብቻ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ሊገባ ይችል ነበር። ይህም ስለ ሕዝቡ መሥዋዕት ለማቅረብ ብቻ ነበር። አሁን ግን በኢየሱስ በኩል መጋረጃው ተቀዷል፣ እንቅፋቱ ተወግዷል፣ ለሚያምኑም ሁሉ መንገዱ ተከፍቷል። ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 19 እስከ 22 እንዲህ ይላል፣ እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስት በድፍረት እንድንገባ በመጋረጃው ማለትም በሥጋው በኩል የከፈተልን አዲስና ሕያው መንገድ አለን፣ በእግዚአብሔርም ቤት ላይ ታላቅ ካህን አለን። ስለዚህ ከክፉ ሕሊና እንድንነጻ ልባችን ተረጭቶ ገላችንም በንጹሕ ውኃ ታጥቦ በተረዳንበት እምነት በቅን ልብ እንቅረብ። ይህ መንገድ አዲስ ነው፣ ምክንያቱም የክርስቶስ መሥዋዕት የኃጢአትን እንቅፋት ለዘላለም አስወግዶታል። ይህ መንገድ ሕያው ነው፣ ምክንያቱም ኢየሱስ ሕያው ነው። ወደ እግዚአብሔር ለሚቀርቡትም ሁሉ ዘወትር ይማልዳል። ወደ ዕብራውያን ሰዎች ምዕራፍ 7 ቁጥር 25 እርሱ በሞተ ጊዜ የመጋረጃው መቀደድ የማቴዎስ ወንጌል ምዕራፍ 27 ቁጥር 51 የሚያሳየው ምንም አይነት የሰው አማላጅ እንደማያስፈልግ ነው። ኢየሱስ ራሱ አማላጅ ነው፣ መሥዋዕቱም የተሟላ ነው። በዚህ አዲስና ሕያው መንገድ በኩል ወደ እግዚአብሔር መገኘት በድፍረት እንገባለን። ያለ ፍርሃት ወይም ያለ ጥርጥር በአምልኮና በጸሎት ወደ መገኘቱ መቅረብ እንችላለን። እኛ በሥርዓቶች፣ በሰው ካህናት ወይም በተደጋጋሚ መሥዋዕቶች ላይ አንደገፍም።
እምነታችን ሙሉ በሙሉ የተመሰረተው በክርስቶስ የተፈጸመ ሥራ ላይ ነው። የተወደዳችሁ ሆይ ይህንን ተረዱ። አዲሱ ትእዛዝ እና አዲሱና ሕያው መንገድ የተለያዩ እውነቶች አይደሉም። እነርሱ አንድ ናቸው። በኢየሱስ ክርስቶስ ማመን የጽድቅን በር ይከፍታል። የእርሱን ፍቅር መቀበል ይሞላናል፣ እንዲሁም ሌሎችን እንድንወድ ያስችለናል። የእርሱ የተፈጸመ ሥራ መጋረጃውን ቀዶ ወደ እግዚአብሔር ቀጥተኛ መዳረሻን ከፍቷል። እግዚአብሔር ያሰበው ሙሉና የተትረፈረፈ ሕይወት ይህ ነው፤ የእምነት ሕይወት፣ የጸጋ ሕይወት፣ እንዲሁም በፍቅር በምሕረትና በይቅርታ የሚፈስ ሕይወት። በዚህ እውነት ስንኖር ጽድቅን ሁሉ እንፈጽማለን፣ በአብ ፊት እንጸድቃለን፣ እንዲሁም የእርሱን መገኘት በየቀኑ በሙላት እንለማመዳለን። ይህ የአዲስ ኪዳን ቅዱስ ሕይወት ነው። ይህ እግዚአብሔርን የሚያከብር ሕይወት ነው። ይህ የልዑል አምላክ ወንዶችና ሴቶች ልጆች ሕይወት ነው። በእርሱ ኑሩ፣ በእርሱ እመኑ፣ በእርሱም ውደዱ። አብ ወልድና መንፈስ ቅዱስም በእናንተ ውስጥ አሁንና ለዘላለም መኖሪያቸውን ያደርጋሉ። የሕጉ እውነተኛ ብርሃን ከኩነኔ ወደ ጸጋ። የሕያው እግዚአብሔር የተወደዳችሁ ወንዶችና ሴቶች ልጆች ሆይ ዛሬ የሰማይን መለከት ስሙ። አምላካችን ቅዱስ ነው፣ ሕጉ ቅዱስ ነው፣ ትእዛዛቱም ቅዱሳን ናቸው። እነርሱ ሥልጣኑን ብቻ ሳይሆን ማንነቱን ጭምር ይገልጣሉ። እርሱም ንጹሕ፣ እንከን የሌለበትና በመለኮታዊ ፍትሕ የሚነድ ነው። ጌታ ሁሉም ነገር በንጽሕና ጠብቁ ሲል ምክር እየሰጠ ወይም ባህላዊ ልማድን እያስተማረ አይደለም። እርሱ ወደ ቅድስናው ፍጹምነት እየጠራን ነው። ኢየሱስ ራሱ እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 ብሎ አላወጀም። ይህ ለጥቂት ተመረጡ ሰዎች ሳይሆን ለሁሉም የተሰጠ መለኮታዊ ትእዛዝ ነው። የእግዚአብሔርን ሕግ የመጣስ ክብደት። የተወደዳችሁ ሆይ በዚህ እውነት ፊት ልባችሁ ይንቀጥቀጥ። የእግዚአብሔርን ሕግ መጣስ በቅድስናው ላይ እንደ መሰንዘር ነው። የእግዚአብሔር ቃል እንዲህ ሲል ይናገራል፣ ሕጉን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል በማንኛውም ረገድ በሁሉ በደለኛ ይሆናል። ያዕቆብ መልእክት ምዕራፍ 2 ቁጥር 10። አንድ የተሳሳተ ሐሳብ፣ አንድ ግድ የለሽ ቃል፣ አንድ ምስጢራዊ ተግባር የእግዚአብሔርን ቅዱስ ሕግ ሙሉ ክብደት በእናንተ ላይ ለመጥራት በቂ ነው። ሕጉ የተበታተነ የደንቦች ዝርዝር አይደለም። እርሱ በመለኮታዊ ፍጹምነት የተሸመነ አንድ ወጥ ልብስ ነው። አንዲቱን ክር መቅደድ ልብሱን ሁሉ እንደ መቅደድ ነው። የኃጢአት አሳሳቢነት የሚለካው በሰው ዓይን በሚታይበት ጥቃቅንነት ሳይሆን በበደለው አምላክ ማለቂያ በሌለው ቅድስና ነው። ትንሽ አለመታዘዝ እንኳ የምትኮነን ለዚህ ነው። ሕጉ ለማንኛውም ድክመት አይታገስም፣ አለመሟላትን አይመካኝም፣ እንዲሁም በከፊል መታዘዝን አይቀበልም። እርሱ እንከን የለሽ ፍጹምነትን ይጠይቃል። ከእኛም መካከል ይህን ማቅረብ የሚችል አንድም የለም። ስለዚህ ወደ ሮሜ ሰዎች ምዕራፍ 3 ቁጥር 19 ነጎድጓድ ስሙ፣ አፉም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕጉ ከሕግ በታች ለሆኑት ይናገራል። ሕግ የጽድቅን ይገባኛል ባይነት ሁሉ ዝም ያሰኛል። ሰበብን ሁሉ ይገፋል። አፍን ሁሉ ይዘጋል። ውሳኔው የሁሉም በደለኛነት ነው። ፍርዱም መለኮታዊ ፍትሕ ነው። የሕጉ ቅዱስ ዓላማ። ነገር ግን የተወደዳችሁ ሆይ መጨረሻው ይህ አይደለም። ይህ የብርሃን ጅማሬ ነው። የሕጉ ቅዱስ ዓላማ ኩሩዎችን ማሰልጠን ወይም የራሳቸውን ጽድቅ የሚሞክትን እንደ ከሳሽ ማስታጠቅ አልነበረም። ኃጢአት በሕግ ይታወቃልና ወደ ሮሜ ሰዎች ምዕራፍ 3 ቁጥር 20። ሕግ ለትምክህት የሚሆን መድረክ አይደለም። እርሱ በደለኛነትን የሚያጋልጥና የበላይነትን ይገባኛል ባይነትን የሚያስወግድ መለኮታዊ መስታወት ነው። ጳውሎስ እንዲህ ሲል ያስጠነቅቃል፣ በዚያ በሌላው በምትፈርድበት ራስህን ትኮንናለህና አንተ ፈራጁ ያንኑ ታደርጋለህና። ወደ ሮሜ ሰዎች ምዕራፍ 2 ቁጥር 1። ወደ ውጪ የሚጠቁም መውጣት ያንኑ ውሳኔ ወደ ውስጥ ሲመለስ ያገኘዋል። ሕጉ ለኩሩዎች የሚሆን ሰይፍ አይደለም። እርሱ ለትሑታን የሚሆን መስታወት ነው። ብርሃኑ ሲበራ ጭምብሎችን ይገፋል፣ መነሻ ሐሳቦችን ያጋልጣል፣ አፍንም ሁሉ ዝም ያሰኛል። በአንዱ ብትሰናከል በሁሉ በደለኛ ነህ። ሕጉ ሥራውን ሲጨርስ ትዕቢት ሲሰበርና አንደበት ሁሉ ዝም ሲል ያን ጊዜ የምሕረት በር በሰፊው ይከፈታል። ሕጉ በሚኮንበት ስፍራ ክርስቶስ ይቤዣል። ሕጉ ራቁታችንን በሚያስቀረን ስፍራ ደግሞ በጽድቅ ያለብሰናል። ሕጉ በሚያቆመን ስፍራ ጸጋ ይጀምራል። የሕጉ ጥያቄዎችና አስገራሚ ተቃርኖች። ሕግ ጥረትን አይወድስም። የቻላችሁትን አድርጉ አይልም። ይልቁንም በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር ሁሉ ርጉም ነው። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 10 ይላል። ሕጉን መጠበቅ ማለት በሐሳብ በቃል ወይም በተግባር ሳያሰናክሉ እንከን በሌለው መታዘዝ መኖር ማለት ነው። በአንዱ የሚሰናከል በሁሉ በደለኛ ነው። የያዕቆብ መልእክት ምዕራፍ 2 ቁጥር 10። ጳውሎስ እንዲህ ሲል መሰከረ፣ ሕግ አትመኝ ባላለ ምኞትን ባላውኩም ነበር። ኃጢአት ግን በትእዛዝ ምክንያት አግኝቶ ምኞትን ሁሉ በእኔ አነሳሳ። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 7 እና 8። ሕግ ኃጢአትን ከማጥፋት ይልቅ ያነቃቀዋል። በሕግ መታመን በእርግማን ስር መኖር ነው። በሕግ በኩል ጽድቅን መፈለግ ከጸጋ መውደቅ ነው። ቅዱስ መጽሐፍ እንዲህ ሲል ይደመድማል፣ ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4። ሁሉም ነገር በንጽሕና ለመጠበቅ የቀረበ ጥሪ። ሰዎች በቅናት ቤተክርስቲያናችንን በንጽሕና እንጠብቅ፣ ቤታችንን፣ ልጆቻችንን፣ ማህበረሰባችንን በንጽሕና እንጠብቅ ብለው ይጮኻሉ። ሆኖም ከዚህ በስተጀርባ ምን ያለ ተቃርኖ አለ?
ሕንፃው በውጭ ሊያበራ ይችላል፣ የውስጥ ልብ ግን እንደተበላሸ ይቀራል። በቤት ውስጥ ደንቦች ሊከበሩ ይችላሉ፣ ነገር ግን ቅናትና ትዕቢት አሁንም ይኖራል። ልጆች በውጫዊ ሁኔታ ሊገሩ ይችላሉ፣ ነገር ግን ኃጢአት አሁንም በምስጢር ያደባል። ማህበረሰቦች በስነ ምግባር ሊመኩ ይችላሉ፣ ነገር ግን ግብዝነት ከስሩ ይፈሳል። ሰው ራሱን ለማንጻት በሞከረ ቁጥር በደለኛነቱ ይበልጥ ይጋለጣል። ቅዱስ መጽሐፍ እንዲህ ሲል ይጮኻል፣ በአልቃይና በብዙ ሳሙና ራስን ብታጥብ የበደል እድፍ በፊቴ ይገናል። የኤርምያስ ትንቢት ምዕራፍ 2 ቁጥር 22። የሰው ሳሙና ነፍስን ሊያጥብ አይችልም። የኢየሱስ ደም ብቻ ሊያነጻ ይችላል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የመጀመሪያው የዮሐንስ መልእክት ምዕራፍ 1 ቁጥር 7። በሌሎች ላይ የመፍረድ አደጋ። ፈራጅ ሃይማኖት አደገኛ የሆነው ለዚህ ነው። ሰዎች ሕጉን እንደ መሳሪያ በወንድሞቻቸው ላይ ሳያነሱ ራሳቸውን ይወጋል። ኢየሱስ እንዲህ ሲል አስጠንቅቋል፣ በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ውስጥ ግን ያለውን ምሰሶ ስለምን አታስተውልም? የማቴዎስ ወንጌል ምዕራፍ 7 ቁጥር 3። በውጭ ያበራሉ፣ በውስጥ ግን ይበሰብሳሉ። ጳውሎስ እንዲህ ሲል ተናግሯል፣ አንተ በሌላው በምትፈርድበት ራስህን ትኮንናለህና፣ አንተ የምትፈርድ አንተ ራስህ ያንኑ ታደርጋለህና፣ የምትፈርድ ሰው ሆይ የምታመካኘው የለህም። ወደ ሮሜ ሰዎች ምዕራፍ 2 ቁጥር 1። ያዕቆብም እንዲህ ሲል ጨምሯል፣ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትም በፍርድ ላይ ይመካል። ያዕቆብ መልእክት ምዕራፍ 2 ቁጥር 13። ምሕረትን የማይቀበል ምሕረት የሌለበትን ፍርድ ይጋፈጣል። በመክሰስ ደስ የሚለው በሚጠቀምበት ሕግ ይኮናል። ሰይጣን ሕጉን እንዴት እንደሚጠቀምበት። የተወደዳችሁ ሆይ ለጠላት ተንኮል ዓይኖቻችሁን ክፈቱ። የሰይጣን ተወዳጅ መሳሪያ ይህ ነው። የዮሐንስ ራእይ ምዕራፍ 12 ቁጥር 10 በአምላካችን ፊት ቀንና ሌሊት የሚከሳቸው የወንድሞቻችን ከሳሽ ብሎ ይጠራዋል። እርሱ ያለ እረፍት ይከሳል። ይህንንም ለማድረግ ብዙ ጊዜ ሃይማኖተኛ አፎችን ይጠቀማል። ስለ ጸጋ የማያውቁ ሰዎች ቅድስናን የሚከላከሉ መስሏቸው ክስ ይሰነዝራሉ። በእውነት ግን የዲያብሎስ ድምፅ ይሆናል። ኃጢአትን ያገዝፋሉ፣ ጸጋን ያፍናሉ፣ እምነትን ያንቃሉ፣ ቅዱሳንንም ባሪያ ያደርጋሉ። ነገር ግን የክርስቶስ መንፈስ የክስ መንፈስ አይደለም። እርሱ አባ አባት ብለን የምንጮህበት የልጅነት መንፈስ ነው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 15። የጌታ መንፈስ ባለበት በዚያ አርነት አለ። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 17። ሰይጣን ይኮናል፣ ክርስቶስ ግን ያጸድቃል። ሰይጣን ይከሳል፣ ደሙ ግን የተሻለ ነገር ይናገራል። ሰይጣን ባሪያ ያደርጋል፣ መንፈስ ግን ወራሾችና ልጆች ያደርገናል። መፍትሄው ክርስቶስ ንጽሕናችን ነው። እውነተኛው መፍትሄ ይህ ነው። መልሱ ተጨማሪ ደንቦች አይደሉም። መልሱ አንድ አካል ነው። ኢየሱስ ክርስቶስ ሕጉን ለእኛ ፈጸመ። በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 19። በመስቀል ላይ እርግማኑን ተሸከመ፣ በትንሣኤው በጽድቅ አለበሰን። አሁን በስሙ በማመን ጸጋ ይነግሣል፣ መንፈስም ሕይወትን ይሰጣል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 1። ሁሉም ነገር በንጽሕና የምንጠብቀው በመታገል ሳይሆን በማመን ነው። የእርሱ ፍጹምነት እንደኛ ፍጹምነት ይቆጠራል። የእርሱ ንጽሕና እንደኛ ንጽሕና ይቆጠራል። ንጹሕ ሕይወት በእኛ ውስጥ ሳይሆን በክርስቶስ ብቻ ነው። ከራሳችን ወደ እርሱ ዘወር ባለ ቁጥር ንጽሕናው ለእኛ ይቆጠራል። መንፈሱም በውስጣችን ያንጻናል። እግዚአብሔር ክርስቶስን ንጽሕናችን እንዲሆን ሰጥቶናል። ከዚያ የዕረፍት ስፍራ የሕይወት መንፈስ በእኛ በኩል ይኖራል። ያን ጊዜ ክብሩ የእኛ ሳይሆን የጌታ ይሆናል። የጸጋ ድል። የተወደዳችሁ ሆይ የሕጉ እውነተኛ ብርሃን ይህ ነው። ኩሩ ከሳሾችን ሁሉ ዝም ያሰኛል፣ አፍን ሁሉ ይዘጋል፣ ወደ ክርስቶስ ያነዳናል። ሕጉ በሚኮንበት ስፍራ ክርስቶስ ይቤዣል። ሕጉ በሚገፈምበት ስፍራ ደሙ ያለብሰናል። ሕጉ በሚያስርበት ስፍራ መንፈሱ ነፃ ያወጣናል። ሰው ሰራሽ ትእዛዛት በሚያከብዱበት ስፍራ ጸጋው ኃይል ይሰጣል። ስለዚህ በጥረታችን ወይም በትጋታችን አንመካ፣ በመስቀሉ እንመካ። በሳሙናችን ወይም በመጥረጊያችን አንመካ፣ በበጉ ደም እንመካ። ሰው ሰራሽ በሆኑ ደንቦች አንታመን፣ በትንሣኤው አዳኝ እንታመን። የእምነት አዋጃችንም ይህ ይሁን። ጌታ ኢየሱስ ሆይ አንተ ጽድቄ ነህ፣ አንተ ንጽሕናዬ ነህ፣ አንተ ንጽሕናዬ ነህ። ስምህን እጠራለሁ፣ በጸጋህ እኖራለሁ፣ በመንፈስ ነፃነት እመላለሳለሁ። ሃሌሉያ። ጸጋ እንዲበዛ በኃጢአት እንኖርን። ወደ ሮሜ ሰዎች ምዕራፍ 6 ቁጥር 1። የጸጋ እውነት በሚሰበክበትና በሚገለጥበት ጊዜ ሰዎች የሚጠይቁት ጥያቄ ይህ ነው። ብዙዎች በጸጋ ስር መሆን ኃጢአት የመስራት ነፃነት ወይም ፈቃድ ላይሰንስ እንደሆነ ያስባሉ። ነገር ግን ጸጋ ለኃጢአት ፈቃድ መሆኑን የሚመሰክር ምንም አይነት መጽሐፍ ቅዱሳዊ ድጋፍ የለም። ኃጢአት ለመስራት ፈቃድ አያስፈልግም። ሰዎች በሕግም ሆነ በጸጋ ስር ሆነው ኃጢአት የሚሰሩት ኃጢአት እንዲሰሩ ፈቃድ ስለተሰጣቸው አይደለም። ኃጢአት ዝም ብሎ የተሳሳቱ ድርጊቶች ወይም አልፎ አልፎ የሚከሰቱ ስህተቶች ስብስብ አይደለም። እርሱ መንፈሳዊ ኃይል ነው፣ ከክርስቶስ ውጭ በወደቀው የሰው ልጅ ላይ የሚሰለጥን ኃይል ነው።
ቅዱስ መጽሐፍ ይህ ኃይል በሕግ እንደሚነቃቃ ይገልጣል። እንዲህ ተብሎ ተጽፏልና የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። የመጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 15 ቁጥር 56። ሕጉ ምንም እንኳ ቅዱስና ጻድቅ ቢሆንም የሥጋን ድካም ያጋልጣል፣ ለኃጢአትም ራሱን የሚገልጥበትን ዕድል ይሰጠዋል። ይህ የኃጢአትና የሞት ሕግ በተፈጥሯዊ ሰው ውስጥ ሳያቋርጥ ይሠራል፣ ነፍስንም ወደ አለመታዘዝ፣ ወደ በደለኛነትና በመጨረሻም ከእግዚአብሔር ወደ መለየት ይስባታል። ኃጢአት ለመስራት ፈቃድ ወይም ላይሰንስ እንደማያስፈልገው መረዳት በጣም አስፈላጊ ነው። አንድ ሰው ኃጢአት ለመስራት ነፃ ነህ ብትለው ወይም ፈጽሞ እንዳትሠራ ብታዘዘው የኃጢአት ኃይል በሥጋ ውስጥ መስራቱን ይቀጥላል። ሕግ ሊከለክል ይችላል፣ ነገር ግን ትእዛዙ ራሱ በወደቀው የሰው ልጅ ውስጥ ዓመፅን ያነሳሳል። ኃጢአት በሰው ድካም ላይ ይበለጽጋል፣ ሰውም በራሱ ጥረት ማሸነፍ ባለመቻሉ ይመገባል። ለዚህ ነው የሥነ ምግባር ገደብ፣ የሰው ቁርጠኝነት ወይም የሕግ ክልከላ ግዛቱን ሊሰብሩት የማይችሉ። ነገር ግን የወንጌል ክብራማ ዜና እዚህ ጋር ነው። ከዚህ ሥርዓት ነፃ የሚያወጣ ከፍ ያለ ሕግ አለ። ጳውሎስ እንዲህ ሲል ይናገራል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኮነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 1 እና 2። ይህ ማለት የኃጢአትና የሞት ሕግ በሥጋችን ውስጥ ዘወትር የሚያስገድዳቸው ነገሮች፣ ለምሳሌ በደለኛነት፣ ብክለትና መለየት ከፍ ባለ ኃይል ተሸንፈዋል ማለት ነው። እርሱም በክርስቶስ ያለው የሕይወት መንፈስ ሕግ ነው። መፍትሄው በሰው የፍላጎት ኃይል ከኃጢአት ጋር በመታገል ወይም ፈቃድ እንሰጠዋለን በሚል ፍርሃት ውስጥ የሚገኝ አይደለም። መፍትሄው ለክርስቶስ እጅ በመስጠት መንፈሱን በመቀበልና በአዲሱ የሕይወት ሕግ ስር በመኖር ውስጥ ነው። በእርሱ ውስጥ የኃጢአት ግዛት ይሰበራል፣ ኩነኔ ዝም ይላል፣ ነፃነትም የአማኙ አዲስ እውነታ ይሆናል። ለኃጢአት ፈቃድ መስጠት የሚለው ሐሳብ ለቅዱስ መጽሐፍ እንግዳ ነው። በእግዚአብሔር ቃል ውስጥ የለም። እርሱ የኃጢአትን ተጽዕኖ በሰው ፈቃድና ኃይል መከልከል ወይም መግታት እንዳለባቸው በሚያስቡ ፈሪ ሰዎች የተፈጠረ ነው። ለኃጢአት ፈቃድ አለመስጠት ማለት ከኃጢአትና ከሞት ሕግ ተጽዕኖ ጋር መዋጋት ማለት ነው። ይህ በሰው ነፍስ ኃይልና በቁርጠኝነት ከኃጢአት ፈተና ጋር የመታገል ተግባር ሕግን ለመጠበቅ ከመታገል ሌላ ምንም አይደለም። ሕግን በመጠበቅ ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ወደ ገላትያ ሰዎች ምዕራፍ 2 ቁጥር 16። ለኃጢአት ፈቃድ መስጠት የለብኝም ብለው ካሰቡ የኃጢአትን ኃይል ዝም ብሎ በመከልከል ብቻ ማቆም እችላለሁ ማለታችሁ ነው። ይህም ለኃጢአት ፈቃድ የመከልከል ተግባር ከኃጢአት ኃይል ሊያድናቸው እንደሚችል አድርጎ ማሰብ ነው። ይህን ማድረግ ቢቻል ኖሮ ክርስቶስ መጥቶ ከኃጢአት ሊያድነን ባላስፈለገውም ነበር። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ወደ ገላትያ ሰዎች ምዕራፍ 2 ቁጥር 21። ለኃጢአት ፈቃድ እንሰጣለን የሚለው ፍርሃት የሚመነጨው የኃጢአትን ኃይል በመከልከል ብቻ መቆጣጠር ፈጽሞ የማይቻል መሆኑን ካለማወቅ ነው። ጸጋን ለኃጢአት ፈቃድ ይሰጣል ብሎ በመገመት መፍራት ክርስቶስ ኃጢአታችንን የተሸከመበትን ሕጉን ፍጹም በሆነ መንገድ የጠበቀበትንና ለዘላለም የሻረበትን ቤዛነት አስፈላጊነት ማቃለል ነው። ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4። ክርስቶስ የመጣው ኃጢአትን በማንኛውም መንገድ ለኃጢአት ፈቃድ አለመስጠት የሚለውን ሐሳብ ጨምሮ ማሸነፍ ፍጹም ስለማንችል ነው። በክርስቶስ ውስጥ ሆኖም አልሆኑ መንፈሳዊው የኃጢአትና የሞት ሕግ በሥጋችሁ ውስጥ መስራቱን ይቀጥላል። እርሱ የማትመርጡትን እንድታደርጉ ያደርጋችኋል፣ የምትመርጡትንም እንዳታደርጉ ያግዳችኋል። የማልወደውን ያን ክፉ ነገር አደርጋለሁና እንጂ የምወደውን መልካሙን ነገር አላደርገውም። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 19። ለኃጢአት ፈቃድ መከልከል ብቻ በኃጢአት ኃይል ላይ ድል ይሰጠኛል ብለው ካሰቡ የኃጢአትና የሞት ሕግን እውነታ አልተረዱም። እግዚአብሔር መንፈሳዊውን የኃጢአትና የሞት ሕግ የማቆም ችሎታ እንደሌለን ያውቃል። ሕግ ከሥጋ የተነሳ ስለደከመ ሊያደርገው ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ አምሳል በኃጢአትም ምክንያት ልኮ አድርጓልና ኃጢአትን በሥጋ ኮነነ። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 3። በክርስቶስ በኩል ለሕግና ለኩነኔው የሞትን ሆነናል። ይህ የእግዚአብሔር ሥራ በእምነት በኩል በጸጋ ተሰጥቶናል። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 እና 9። አንዴ ከኩነኔና ከፍርድ ከዳንን በኋላ እግዚአብሔር በክርስቶስ በተፈጸመው ሥራና በጸጋው ወደ ማመን ወደሚባል አዲስ የሕይወት መንገድ ያመጣናል። ይህም ከሥራችን እንድናርፍ ያደርገናል። እንግዲያስ ለተመረጡት የእግዚአብሔር ሕዝብ የሰንበት ዕረፍት ቀርቶላቸዋል። ወደ ዕረፍቱ የገባ ሁሉ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና። ወደ ዕብራውያን ሰዎች ምዕራፍ 4 ቁጥር 9 እና 10። የኢየሱስ ቤዛነት ኃጢአትን ለማሸነፍ ከምንሠራው ሥራ እንድናርፍ የታለመ ከሆነ ኃጢአትን ለማሸነፍ ማንኛውንም ዘዴ መፍጠር ከእግዚአብሔር ዕረፍት መውጣትና ወደ ሥራ መግባት ነው። አሁንም ኃጢአትን መከልከልን ወይም መፍቀድን ከቀጠሉ በዕረፍት ውስጥ ሳይሆኑ አሁንም በሥራ ውስጥ ነው። ኃጢአት በእናንተ ላይ ተጽዕኖ ለማሳደር ፈቃድ ወይም ላይሰንስ እንደማይፈልግ ይወቁ። ምክንያቱም እርሱ በሥጋችሁ ውስጥ የሚሠራ መንፈሳዊ ሕግ ነው። እግዚአብሔር ይህን ማሸነፍ እንደማትችሉ ስለሚያውቅ ከኩነኔው እንዲያድናችሁና በክርስቶስ በተፈጸመው ሥራ ባላችሁ እምነት ከሥራችሁ እንድታርፉ ልጁን ላከ። በክርስቶስ ያላችሁ ጥሪ በጸጋ በነፃ እንደጸደቃችሁ ማመንና ያንን እምነት አጥብቆ መያዝ ብቻ ነው።
እንግዲህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ዘንድ ሰላም ይኑረን። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 1። በሥጋችሁ ባለው የኃጢአት ሕግ ኃይል ላይ ልታደርጉት የምትችሉት ምንም ነገር የለም። ወደ እግዚአብሔር ዕረፍት እንድትገቡ ተጠርታችኋል። እግዚአብሔርም ከሥራው እንዳረፈ የሚያምን ሁሉ ከሥራው አርፏል። ከዚያም በዚህ እምነትና ዕረፍት ስትኖሩ በክርስቶስ ባለው የሕይወት መንፈስ ሕግ በኩል የኃጢአትና የሞት ሕግን የማንበርከክ ኃላፊነት የእግዚአብሔር ይሆናል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 2። የኃጢአትና የሞት ሕግ እንዲሁም በክርስቶስ ያለው የሕይወት መንፈስ ሕግ ያለምንም የሰው ጣልቃ ገብነት በራሳቸው የሚሰሩ መንፈሳዊ ሕጎች መሆናቸውን ይወቁ። የስበት ሕግ ግራቪቲ ማንም ሳይጀምረው በራሱ መስራቱን እንደሚቀጥል ሁሉ የኃጢአትና የሞት ሕግ እንዲሁም በክርስቶስ ያለው የሕይወት መንፈስ ሕግ በራሳቸው ይሰራሉ። የስበት ሕግን መጀመር ወይም ማቆም እንደማትችሉ ሁሉ እነዚህንም ልትጀምሯቸው ወይም ልታቆሟቸው አትችሉም። የስበት ሕግ በበረራና በኤሮዳይናሚክስ ሕግ እንደሚሸነፍ ሁሉ በክርስቶስ ያለው የሕይወት መንፈስ ሕግም የኃጢአትንና የሞት ሕግን ያሸንፋል። እግዚአብሔር ከሥራችሁ እንድታርፉ የሚጠራችሁ ለዚህ ነው። ለኃጢአት ፈቃድ ላለመስጠት መቁረጥን ጨምሮ በማንኛውም መንገድ የኃጢአትንና የሞት ሕግን ለማሸነፍ ከሞከራችሁ የሕይወት መንፈስ ሕግ በራሱ መስራት እንዳይችልና የኃጢአትን ሕግ እንዳይረክስ እያገዳችሁት ነው። ኃጢአትን ለማሸነፍ የሚደረግ ማንኛውም የሰው ጥረት ወይም የፈቃድ ኃይል የኃጢአትና የሞት ሕግ ያለምንም ተቃውሞ እንዲሠራ ሥልጣን ይሰጠዋል። የእግዚአብሔር ቃል በሮሜ 7 ላይ እንደሚያስተምረን በሥጋችን ያለው የኃጢአትና የሞት ሕግ የሚሠራው በሕግና በራስ ጥረት ስለ ኃጢአት አንድ ነገር ለማድረግ ስንሞክር ነው። ራሳችሁን ከኃጢአታችሁ ለማዳን በሞከራችሁ ቁጥር ከኃጢአትና ከሞት ሕግ ጋር እየተሳተፋችሁ ነው። ኃጢአት በትእዛዝ ምክንያት ዕድል አግኝቶ አታለልም። በእርሱም ገደለኝ። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 11። የኃጢአትና የሞት ሕግ ኃይሉን የሚያገኘው ባለማወቅ ራሳችሁን ከስሩ ካደረጋችሁት ሕግ ነው። በሌላ በኩል እምነት በዕረፍት ላይ ያደርጋችኋል። በክርስቶስ ያለው የሕይወት መንፈስ ሕግም በራሱ እንዲሠራ ይፈቅድለታል። አሁንም በሥጋችሁና በድካም የተሞላችሁ በመሆናችሁ የራሳችሁ ሕይወት ራሱን ለማዳን መታገሉን እንደሚቀጥል እግዚአብሔር ያውቃል። ይህም የኃጢአትና የሞት ሕግ እንዲገለጥ ያደርጋል። በዚህ ምክንያት እግዚአብሔር በልጁ ደም ከበደለኛነትና ከኩነኔ ሊያድነንና ገደብ የሌለው የኃጢአት ይቅርታ ወዳለበት ጸጋ ስር ሊያደርገን ተገደደ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን እርሱን የኃጢአት ይቅርታን አገኘን። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 7። ዘወትር በእምነት ስናድግና በእምነት ወደ እግዚአብሔር ዕረፍት ስንገባ እግዚአብሔር በክርስቶስ ላሉት የኩነኔ አለመኖር ስጦታን ሰጥቶናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 1። የኩነኔ አለመኖር ስጦታ ነፍሳችንን ከእግዚአብሔር የመለየት ሞት የሚያድን ኃይል ነው። የኩነኔ አለመኖር ስጦታ በክርስቶስ ሆኖ በሕይወት መንፈስ ሕግ በኩል በኃጢአት ላይ ድልን ደረጃ በደረጃ እያገኙ ለሚያድጉ ሰዎች የእግዚአብሔር ፈቃድና ትዕግሥት ነው። ነገር ግን የጸጋና የኩነኔ አለመኖር ስጦታ ለኃጢአት ፈቃድ ይሰጣል ብለው ካሰቡ እግዚአብሔር በመጀመሪያ የሰጠበትን ምክንያት ያጣሉ። እግዚአብሔር የጸጋና የኩነኔ አለመኖር ስጦታ አስፈላጊ ነው ብሎ ካመነ ለኃጢአት ፈቃድ ይሰጣል ብለን በመፍራት ከመለኮታዊ ሐሳብ ጋር የምንቃረን እኛ ከእግዚአብሔር አንበልጥም። ማንም ሰው ፈቃድ ቢኖረውም ባይኖረውም በእምነት እስኪያድግና በክርስቶስ ያለው የሕይወት መንፈስ ሕግ የኃጢአትንና የሞት ሕግን እንዴት እንደሚያሸንፍ እስኪማር ድረስ ኃጢአት መስራቱን ይቀጥላል። ሆኖም ብዙ መምህራንና አገልጋዮች የጸጋን መንገድ አያውቁም። ገና እያደጉ ባሉ ሰዎች ኃጢአትም ይበሳጫሉ። እነዚያ ሰዎች ከኃጢአት ለማቆም በሚያደርጉት ጥረት ሕጎችንና የሰው ጥረትን ይጭናሉ። ይህም የዳኑ ሰዎችን ክርስቶስ አስቀድሞ ካዳናቸው ከሕግ ሥርዓት ጋር እንደገና ያሳስሯቸዋል። ክርስቶስ በነጻነት ሊያኖረን ነጻ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1። ባለማወቅ የክርስቶስን ሥራ ሳያውቁት ያፈርሳሉ። እነዚህ መምህራንና ፓስተሮች አንድ አማኝ ኩነኔ እንደሌለበት ካወቀ ቅዱስ ሕይወት ለመኖር ቸልተኛ ይሆናል ብለው ያስባሉ። ሰዎችን ከኃጢአት ኃይል ለማዳን በክርስቶስ ካለው ኃይለኛ የሕይወት መንፈስ ሕግ ይልቅ በሰው ፈቃድ ኃይል ይበልጥ ያምናሉ። በዳኑ የእግዚአብሔር ልጆች አንገት ላይ ከባድ የሕግ ቀንበርን መልሰው ይጭናሉ። ባለማወቃቸውም እግዚአብሔርን ይፈታተናሉ። ደካማ አማኞችን የሚያበረታታ የሕይወትንና የጸጋን ቃል ማገልገል ሲገባቸው በሕግ ስብከት መታዘዝን ይጠይቃሉ። የጽድቅ ንቃተ ሕሊናን የሚያጋራ የሕይወትን ቃል መስበክ ሲገባቸው ሕይወት የማይሰጡ የሕግ ቃላትን ያገለግላሉ። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 6። እግዚአብሔር ለዘላለም ወደ ዕረፍቱ እንዲገቡ ካደረጋቸው በኋላ እነርሱ ግን ዕረፍት ማጣትን ይሰብካሉ፣ ሰዎችም በጭንቀት እንዲኖሩ ያደርጋሉ። በዚህ ምክንያት ከሥራቸው ያሉ ሰዎች ማደግ ሲገባቸው ይበልጥ ሃይማኖተኛ እየሆኑ በመጨረሻም በድካማቸው ይሸነፋሉ። ማንኛውም ፓስተር ስለ ምዕመናኑ ኃጢአተኝነት የሚያጉረመርም ከሆነ ተጠያቂው እርሱ ራሱ ነው። ምክንያቱም ሕይወትንና መንፈስን አገልግሏቸው ቢሆን ኖሮ ያድጉ ነበር። ውድቀቱን ወደ ሕዝቡ ማስተላለፍና ለድካማቸው እነርሱን ተጠያቂ ማድረግ አይችልም። በኃጢአት ላይ የተገኘ ድል። ጸጋ እንዲበዛ በኃጢአት እንኖርን? የጸጋ እውነት በድፍረትና በግልጽ በሚሰበክበት ጊዜ ሁሉ በብዙዎች ልብ ውስጥ የሚነሳው ጥያቄ ይህ ነው።
የእግዚአብሔር ገደብ የሌለው የጸጋ ወንጌል በሚገለጥበት ጊዜ ሁሉ አንዳንዶች ወዲያውኑ እንዲህ ያለው ትምህርት ኃጢአትን ያበረታታል ወይም ለግዴለሽነት በር ይከፍታል ብለው ያስባሉ። ብዙዎች በጸጋ ስር መሆን ሥጋን የመቀላወጥ ነፃነት ወይም ለኃጢአት ፈቃድ ላይሰንስ እንደሆነ ይገምታሉ። ነገር ግን ግልጽ እንሁን፣ ጸጋ ለኃጢአት ፈቃድ መሆኑን የሚያስተምር ወይም የሚደግፍ አንድም ጥቅስ የለም። ኃጢአት መስራት ፈጽሞ ፈቃድ አያስፈልገውም። የሰው ልጅ በሕግም ሆነ በጸጋ ስር ኃጢአት የሠራው ፈቃድ ስለተሰጠው ሳይሆን አስቀድሞ በሥጋው ውስጥ በሚሠራው የኃጢአት ኃይል ምክንያት ነው። የኃጢአት ባህሪና የፈቃድ ተረት። ኃጢአት ዝም ብሎ የተሳሳተ ተግባር አይደለም። እርሱ በወደቀው የሰው ልጅ ሥጋ ውስጥ የሚሠራ መንፈሳዊ ኃይል፣ ሕግና ሥልጣን ነው። ቅዱስ መጽሐፍ በብልቶቻችን ውስጥ ዘወትር እንደሚሠራ የኃጢአትና የሞት ሕግ አድርጎ ይገልጸዋል። ይህ ሕግ ፈቃድ አይጠይቅም፣ አይፈቀድምም፣ አይከልከልምም። ይህ ሕግ በሥጋ ውስጥ መሥራቱን ይቀጥላል። ለዚህ ነው ለኃጢአት ፈቃድ የመስጠት ሐሳብ በእግዚአብሔር ቃል ውስጥ ፈጽሞ እንግዳ ይሆን። እርሱ ከመጽሐፍ ቅዱስ የወጣ ሳይሆን ከፍርሃት የተነሳ በሰው የተፈጠረ ሐሳብ ነው። ጸጋን የሚፈሩ ሰዎች ብዙውን ጊዜ ሰዎች በክልከላ ካልተገቱ ቁጥጥር ውጭ ይሆናሉ ብለው ያስባሉ። ኃጢአትን ለመግታት ብቸኛው መንገድ ለኃጢአት ፈቃድ መንፈግ እንደሆነ ያምናሉ። ነገር ግን በእውነቱ እንዲህ ያለው ምክንያት በሕግ ስር የመታገል ሌላኛው ገጽታ ነው። ከኃጢአት ጋር በሰው የፈቃድ ኃይል ወይም በነፍስ ጥንካሬ መዋጋት ማለት በራስ ኃይል ሕግን ለመጠበቅ መሞከር ማለት ነው። ቅዱስ መጽሐፍ ደግሞ ሕግን በመጠበቅ ሥጋ የለበሰ ሁሉ አይጸድቅም በማለት በግልጽ ይናገራል። የኃጢአት ኃይል ዝም ብሎ በመከልከል ወይም በሰው ቁርጠኝነት ሊቆም ቢችል ኖሮ ክርስቶስ መጥቶ ሊያድነን ባላስፈልገውም ነበር። ክርስቶስ ለምን መጣ? ጸጋን መፍራት የሚመነጨው ስለ እውነተኛው የኃጢአት ኃይል ካለማወቅ ነው። እግዚአብሔር የሰው ልጅ የኃጢአትንና የሞት ሕግን በራሱ ማሸነፍ እንደማይችል ያውቃል። ሕግ ከሥጋ ድካም የተነሳ ሊያድነን አልቻለም። እግዚአብሔር ልጁን የላከው ለዚህ ነው። ቅዱስ መጽሐፍ እንዲህ ሲል ይናገራል፣ ሕግ ከሥጋ የተነሳ ስለ ደከመ ሊያደርገው ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ አምሳል በኃጢአትም ምክንያት ልኮ አድርገዋልና የሕግ ትእዛዝ በእኛ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 3 እና 4። ኢየሱስ በመስቀል ላይ ባለው አካሉ ኃጢአታችንን ተሸከመ፣ ሕጉን ፈጸመ፣ ኩነኔውን ሻረ። በእርሱ ውስጥ ለሕግ የሞትም ሆነናል። ይህ ሁሉ ደግሞ በሰው ጥረት ሳይሆን በእምነት በኩል በጸጋ የተገኘ ነው። አንዴ ከኩነኔና ከፍርድ ከዳንም በኋላ እግዚአብሔር ወደ አዲሱ የሕይወት መንገድ ማለትም ወደ እምነት መንገድ ያስገባናል። እምነት በክርስቶስ በተፈጸመ ሥራ ላይ ያርፈዋል። እምነት በእርሱ ጸጋ ላይ እንጂ በእኛ የራስ ጥረት ላይ አይደገፍም። ቤዛነት ወደ ዕረፍት ሊያመጣን የታለመ ከሆነ የራሳችንን ዘዴዎች በመፍጠር ኃጢአትን ለማሸነፍ የምናደርገው እያንዳንዱ ሙከራ ከእግዚአብሔር ዕረፍት መውጣትና ወደ ሥራ መመለስ ነው። ኃጢአትን ስለ መከልከል ወይም ስለ መፍቀድ ማሰብ አሁንም በሥራ ስር መኖር ነው። ኃጢአት ፈቃድ አያስፈልገውም። እርሱ አስቀድሞ በሥጋ ውስጥ የሚሠራ ሕግ ነው። እግዚአብሔር ልጁን የላከው ተጨማሪ ክልከላዎችን ሊሰጠን ሳይሆን ከኃጢአት ኩነኔ ሊያድነንና ወደ ዕረፍቱ ሊጠራን ነው። የመንፈሳዊ ሕጎች አሰራር። የኃጢአትና የሞት ሕግ እንዲሁም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ሁለቱም መንፈሳዊ ሕጎች መሆናቸውን መረዳት አስፈላጊ ነው። እነርሱ ያለ ሰው አጀማመር ወይም ፈቃድ በራሳቸው ይሠራሉ። የስበት ሕግ ግራቪቲ ማንም ሳያንቀሳቅሰው ዘወትር እንደሚሠራ ሁሉ እነዚህም መንፈሳዊ ሕጎች እንዲሁ ይሠራሉ። ልትጀምሯቸውም ሆነ ልታቆሟቸው አትችሉም። ነገር ግን ክብራማው እውነት እዚህ ጋር ነው። የኤሮዳይናሚክስ ሕግ የስበት ሕግን አሸንፎ አውሮፕላኖች እንዲበሩ እንደሚያደርግ ሁሉ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግም የኃጢአትንና የሞት ሕግን ያሸንፋል። ይህ የእርስዎ ሥራ አይደለም፣ የእግዚአብሔር ሥራ ነው። በእምነት እንድታርፉ የሚጠራችሁ ለዚህ ነው። ኃጢአትን በሰው ጥረት ለማሸነፍ በሞከራችሁ ቁጥር በእውነቱ የኃጢአትንና የሞት ሕግን ኃይል እያጠናከራችሁ ነው። ሮሜ 7 እንደሚያብራራው የኃጢአት ሕግ የሚቀሰቀሰው በራሳችን የፈቃድ ኃይል ሕግን ለመጠበቅ ስንሞክር ነው። ራሳችሁን ለማዳን በሞከራችሁ ቁጥር የኃጢአትና የሞት ሕግ ይበልጥ ይሠራል። ነገር ግን በእምነት ስታርፉ በክርስቶስ ያለው የሕይወት መንፈስ ሕግ በነፃነት እንዲሠራና ኃጢአትን እንዲያሸንፍ ትፈቅዳላችሁ። የኩነኔ አለመኖር ስጦታ። እግዚአብሔር ድካማችንን በማወቅ ሌላ ስጦታ ሰጥቶናል። እርሱም በክርስቶስ ኢየሱስ ኩነኔ አለመኖሩ ነው። በኢየሱስ ደም አማካኝነት ከበደለኛነት ያድነናል፣ እንዲሁም ይቅርታ ገደብ በሌለበት ጸጋ ስር ያደርገናል። ይህ የተሰጠው ኃጢአትን ለማበረታታት ሳይሆን በእምነት ስናድግና በመንፈስ ድልን ደረጃ በደረጃ ስንለማመድ እኛን ለመጠበቅ ነው። የኩነኔ አለመኖር ስጦታ ለኃጢአት ፈቃድ አይደለም፣ ነፍሳችን ከእግዚአብሔር እንዳትለይ የሚጠብቃት ኃይል ነው። በክርስቶስ ያለው የሕይወት መንፈስ በእኛ ውስጥ የመለወጥ ሥራውን በሚሠራበት ጊዜ እርሱ በፍቅሩ ውስጥ ደህንነታችንን ይጠብቃል። እግዚአብሔር በጥበቡ ይህን ስጦታ ሊሰጠን ከመረጠ እኛ የምንቃወመው ማንን? ኩነኔ የለም ማለት ኃጢአትን ያስፋፋል ማለት በእግዚአብሔር አቅርቦት ላይ መከራከር ነው። የሕግ አጥባቂነት ትምህርት ስህተት። እንደ አለመታደል ሆኖ ብዙ ፓስተሮችና መምህራን የጸጋን መንገድ አይረዱም።
አማኞች አሁንም ከኃጢአት ጋር ሲታገሉ ሲያዩ ይበሳጫሉ። ይህንንም ለማቆም በሚያደርጉት ጥረት ወደ ሕግ ተኮር ስብከቶች ይመለሳሉ። ሕይወትንና ጸጋን ከማገልገል ይልቅ መታዘዝን ይጠይቃሉ። አማኞችንም መልሰው ወደ ሥርዓት ያገባሉ። ይህን በማድረግ ሳያውቁት የክርስቶስን የተፈጸመ ሥራ ያዳክማሉ። ሰዎችን ከኃጢአት ኃይል ለማዳን በክርስቶስ ካለው የሕይወት መንፈስ ሕግ ይልቅ በሰው ፍቃድ ኃይል ይበልጥ ያምናሉ። መንፈሳቸውን በሚያጠናክር የጸጋ ቃል ከመመገብ ይልቅ ነፍሳቸውን በሚቀጠቅ ጥያቄ አማኞችን ያከብዳሉ። በዚህም ምክንያት ምዕመናኖቻቸው እረፍት የሌላቸው ሃይማኖተኞችና የተሸነፉ ይሆናሉ። አንድ ፓስተር ሕዝቡ በኃጢአት ውስጥ እየኖረ ነው ብሎ ካማረረ ኃላፊነቱን መውሰድ አለበት። ጸጋንና ሕይወትን አገልግሏቸው ቢሆን ኖሮ ያድጉ ነበር። ሰዎችን ከጸጋ አስርቦ በድካማቸው መኮንን የክርስቶስ መንገድ አይደለም። ጸጋ ለኃጢአት ፍቃድ አይደለም። ኃጢአት ፈጽሞ ፍቃድ አያስፈልገውም። ጸጋ ለኃጢአት ኃይል የእግዚአብሔር መፍትሄ ነው። የኃጢአትና የሞት ሕግ ለሰው ፍቃድ ኃይል በጣም ጠንካራ ነው። ነገር ግን በክርስቶስ ያለው የሕይወት መንፈስ ሕግ ሙሉ በሙሉ ያሸንፈዋል። የእርስዎ ጥሪ መታገል ሳይሆን ማመን ነው። በጥረታችሁ ኃጢአትን መከልከል ሳይሆን በክርስቶስ በተፈጸመው ሥራ ማረፍ ነው። በዚያ ዕረፍት ውስጥ እግዚአብሔር ራሱ የኃጢአትን ኃይል ያሸንፋል። በሕይወታችሁም እውነተኛ ቅድስናን ያመጣል። ክርስቶስ ንጽሕናችን ነው። አዲሱ ትእዛዝ፣ አዲሱና ሕያው መንገድ። የተወደዳችሁ ሆይ ዛሬ የሰማኝ ድምፅ ስሙ። አሮጌው የሥነ ምግባር ሕግ ከነሥርዓቶቹ ከነደንቦቹና ከነጥያቄዎቹ ሁሉ ተፈጽሟል፣ እንዲሁም በላቀ ነገር ተተክቷል። ይህም በሕያው በኃይለኛና በዘላለማዊ ነገር ነው። አዲስ ኪዳን አዲስ ሕግ ይሰጠናል። የመታገል ወይም የመጣር ሕግ አይደለም። በኢየሱስ ክርስቶስ የማመንና እርስ በርስ የመዋደድ ሕግ ነው። ይህ ከእግዚአብሔር ልብ የሚፈልግ ሕግ ነው። ይህ ልብን የሚለውጥ ሕይወትን በጸጋ የሚሞላና ወደ እግዚአብሔር ራሱ የሚወስደውን መንገድ የሚከፍት ሕግ ነው። የተወደደው ዮሐንስ የዮሐንስ መጀመሪያ መልእክት ምዕራፍ 3 ቁጥር 23 እስከ 24 ላይ እንዲህ ይለናል። ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። የተወደዳችሁ ሆይ ስሙ። በኢየሱስ ክርስቶስ ማመን የሕይወት መሠረት ነው። እርስ በርስ መዋደድ ደግሞ በእኛ ውስጥ ስላለው መንፈሱ ማስረጃ ነው። ይህ ስለ ፍጹም ታዛዥነት አይደለም። ይህ የእርሱ ጽድቅና ቅድስና ስለመቀበል እንዲሁም ደግሞ በገዛልን ነፃነት ውስጥ ስለመመላለስ ነው። ኢየሱስ ጽድቃችን እንደሆነ እናምናለን። ኢየሱስ ቅድስናችን እንደሆነ እናምናለን። በእርሱ ሞትና ትንሣኤ በኩል ለኃጢአት እንደሞትንና ጽድቅን ለመኖር እንደተነሳን እናምናለን። በጥንቃቄ ስሙ። ምንም እንኳ የሥነ ምግባር ሕጉን ፍጹም በሆነ መንገድ መጠበቅ ባንችልም በእርሱ ማመን እንችላለን። እምነት ብቻውን ጽድቅ ሆኖ ይቆጠራል። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 5 እንዲህ ይላል፣ ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለእግዚአብሔር ክብር ይሁን። ስለመናችሁ ጻድቃን ናችሁ። ስለታመናችሁ ጸድቃችኋል። የሕግ ሥራ አያድንም፣ ነገር ግን በኢየሱስ ክርስቶስ ማመን ቅዱሳን ያለ ነቀፋና አሸናፊዎች ያደርጋቸዋል። የተወደዳችሁ ሆይ ሁለተኛው ትእዛዝ ፍቅር ነው። እግዚአብሔር ያለ ምንም ቅድመ ሁኔታ እንደወደንና ይቅር እንዳለን ሁሉ እኛም እርስ በርሳችን እንድንዋደድና ይቅር እንድንባባል ታዘናል። የዮሐንስ መጀመሪያ መልእክት ምዕራፍ 4 ቁጥር 11 እስከ 12 ላይ ዮሐንስን ስሙት። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። ሃሌሉያ! ይህ ከተፈጥሮ በላይ የሆነ ፍቅር ነው። ይህ የሰው ኃይል አይደለም። ይህ በድካማችን ውስጥ እንኳ በእኛ ውስጥ የሚፈስ የእግዚአብሔር ፍቅር ነው። እኛ አናመነጨውም፣ በእምነት እንቀበለዋለን። በልጁ በኩል የተገለጠውን ምሕረቱን ይቅርታውንና ጸጋውን በሚያሳየው ወንጌል በኩል እንቀበለዋለን። ይህ ፍቅር ልባችንን ሲሞላው በተፈጥሮ ወደ ውጭ ይፈሳል። ከዚያም ሌሎችን በድካማቸው ውስጥ እንኳ መውደድ እንችላለን፣ ምክንያቱም እኛ አስቀድመን የእግዚአብሔርን ፍቅር በድካማችን ውስጥ ተቀብለናልና። ሌሎችን በዚህ መንገድ መውደድ በእግዚአብሔር ፍቅር ውስጥ መኖር ነው። በኢየሱስ እስከመንና ፍቅሩን እስከሰጠን ድረስ የሥነ ምግባር ሕጉን ፍጹም በሆነ መንገድ ባለመጠበቃችን ምክንያት የሚመጣብን ኩነኔ የለም። ኢየሱስ ራሱ የዮሐንስ ወንጌል ምዕራፍ 15 ቁጥር 9 እስከ 12 ላይ እንዲህ ብሏል፣ አብ እንደወደደኝ እኔ ደግሞ ወደድናችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን እንድትጠብቁ በፍቅሬ ትኖራላችሁ። እኔ እንደወደድናችሁ እርስ በርሳችን ተዋደዱ ዘንድ ትእዛዜ ይህች ናት፣ በፍቅሩ ኑሩ። የተወደዳችሁ ሆይ በፍርሃት ለመታዘዝ አጣሩ፣ ፍጹም ለመሆን አታገሉ። በፍቅሩ ኑሩ፣ ተቀበሉት፣ በእናንተም ውስጥ እንዲፈስ ፍቀዱለት። አዲሱ ትእዛዝ ያ ነው። የእምነት ሕይወት፣ የጸጋ ሕይወት፣ እግዚአብሔርን የሚያከብር ሕይወት ያ ነው። ዮሐንስ የዮሐንስ መጀመሪያ መልእክት ምዕራፍ 4 ቁጥር 19 ላይ ያስታውሰናል፣ እርሱ አስቀድሞ ወዶናልና እኛ እንወደዋለን። የተወደዳችሁ ሆይ በራሳችን ኃይል እግዚአብሔርን ወይም ሌሎችን መውደድ አንችልም። የምንወደው እርሱ አስቀድሞ ስለወደደን ነው። የመውደድ ችሎታችን ከተቀበልነው ፍቅር የሚመነጭ ነው። ይቅር የማለት የምህረት የቸርነት ችሎታችን ከእርሱ እንጂ ከእኛ የሚመጣ አይደለም። ዮሐንስ የዮሐንስ መጀመሪያ መልእክት ምዕራፍ 5 ቁጥር 3 ላይ የእግዚአብሔር ትእዛዛት ከባዶች ወይም አስቸጋሪዎች አይደሉም ይላል። አሁን እግዚአብሔር ያለ ምንም ቅድመ ሁኔታ እንደሚወድህ በእውነት ስታምን በድካም ውስጥ እንኳ ሌሎችን መውደድ ቀላል ይሆንልሃል።
ኢየሱስ የድሮውን የሕግ ሥርዓት እንደ አኗኗር ዘይቤ ሽሮታል፣ እንዲሁም በጸጋ ሥር አዲስ የሕይወት መንገድ መስርቷል። ወደ ሮሜ ሰዎች ምዕራፍ 6 ቁጥር 14 እንዲህ ያውጃል፣ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ለእግዚአብሔር ክብር ይሁን። ነፃ ናችሁ። ከሕግ ኩነኔ ነፃ ናችሁ። ከመጣርና ከመውደቅ ነፃ ናችሁ። አሁን የምትኖሩት ከእግዚአብሔር ጸጋ ነው። አሁን የእርሱን ቅድመ ሁኔታ የሌለው ፍቅር ትቀበላላችሁ። ያንን ፍቅር በምሕረት በይቅርታና በቸርነት ለሌሎች ታካፍላላችሁ። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 6 እንዲህ ይላል፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሠራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። እግዚአብሔር ለእያንዳንዱ አማኝ ያሰበው ሕይወት ይህ ነው። ይህ በመጣር የሚገኝ ሕይወት ሳይሆን የፍቅር ሕይወት፣ የእምነት ሕይወት፣ ከእግዚአብሔር መንፈስ በተፈጥሮ የሚፈስ ሕይወት ነው። የተወደዳችሁ ሆይ ሌላም አለ። የዕብራውያን ጸሐፊ ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 20 ላይ አንድ የከበረ እውነት ይገልጣል። በመጋረጃው ማለትም በሥጋው በኩል የከፈተልን አዲስና ሕያው መንገድ። ይህ አዲሱና ሕያው መንገድ ነው። ከእንግዲህ ወደ እግዚአብሔር መድረስ አይገደብም። ከእንግዲህ መሰናክሎች የሉም። ተደጋጋሚ መሥዋዕቶች የሉም። ቁልፉን የያዙ ካህናት የሉም። አሁን በኢየሱስ በኩል መጋረጃው ተቀዷል። መንገዱ ተከፍቷል። ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 19 እስከ 22 እንዲህ ያውጃል፣ እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስት በድፍረት እንድንገባ በመጋረጃው ማለትም በሥጋው በኩል የከፈተልን አዲስና ሕያው መንገድ አለን። በእግዚአብሔርም ቤት ላይ ታላቅ ካህን አለን። ስለዚህ ከክፉ ሕሊና እንድንነጻ ልባችን ተረጭቶ ገላችንም በንጹሕ ውኃ ታጥቦ በተረዳንበት እምነት በቅን ልብ እንቅረብ። ለእግዚአብሔር ክብር ይሁን። በድፍረት ወደ መገኘቱ ግቡ። አምልኩት። በልበ ሙሉነት ጸልዩ። መዳረሻችሁ ቀጥተኛ ነው። መዳረሻችሁ የተሟላ ነው። ይህ መንገድ አዲስ ነው፣ ምክንያቱም የክርስቶስ መሥዋዕት የኃጢአትን መሰናክል ለዘላለም አስወግዶታል። ይህ መንገድ ሕያው ነው፣ ምክንያቱም ኢየሱስ ሕያው ነው። ወደ እግዚአብሔር ለሚቀርቡትም ሁሉ ዘወትር ይማልዳል። ወደ ዕብራውያን ሰዎች ምዕራፍ 7 ቁጥር 25 እርሱ በሞተ ጊዜ መጋረጃው ተቀዷል። የማቴዎስ ወንጌል ምዕራፍ 27 ቁጥር 51 እንዲሁም ምንም አይነት የሰው አማላጅ አያስፈልግም። ኢየሱስ ራሱ አማላጅ ነው። መሥዋዕቱም የተሟላ ነው። በዚህ አዲስና ሕያው መንገድ በኩል ወደ እግዚአብሔር ዙፋን የማይቋረጥ መዳረሻ አለን። በድፍረት መግባት እንችላለን። በልበ ሙሉነት መቆም እንችላለን። ኃይሉን፣ መገኘቱንና አቅርቦቱን በሕይወታችን ዘመን ሁሉ በየቀኑ መቀበል እንችላለን። የተወደዳችሁ ሆይ ዛሬ ስሙን። አዲሱ ትእዛዝና አዲሱና ሕያው መንገድ አንድ ናቸው። በኢየሱስ ማመን የጽድቅን በር ይከፍታል። ፍቅሩን መቀበል ልባችንን ይሞላል፣ እንዲሁም ሌሎችን እንድንወድ ያስችለናል። የእርሱ የተፈጸመ ሥራ መጋረጃውን ቀዶ ወደ እግዚአብሔር ቀጥተኛ መዳረሻን ይከፍታል። ይህ የተትረፈረፈ ሕይወት ነው። የእምነት ሕይወት፣ የጸጋ ሕይወት፣ በፍቅር በምሕረትና በይቅርታ የሚፈስ ሕይወት። በዚህ እውነት ስትኖር ጽድቅን ሁሉ ትፈጽማለህ፣ በአብ ፊት ትጸድቃለህ፣ እንዲሁም በየቀኑ በመገኘቱ ውስጥ ትመላለሳለህ። አሁን ደግሞ የተወደዳችሁ ሆይ ይህንን ቅዱስ መገለጥ ስሙ። ክርስቶስ ንጽሕናችን ነው። የእግዚአብሔር ተወዳጆች ሆይ ዛሬ የጌታን ቅዱስ ጥሪ ስሙ። አምላካችን ቅዱስ ነው። ሕጉም ቅዱስ፣ ጻድቅና ፍጹም ነው። ሕጉ የእርሱን ባሕሪ፣ ንጽሕናውን፣ ፍትሑንና ቅድስናውን ያንጸባርቃል። ሁሉም ነገር በንጽሕና እንድንጠብቅ ሲያዘን፣ ይህ እንዲሁ ተራ ምክር አይደለም። እርሱ የሕይወት ከፍተኛው ጥሪ ነው። ወደ ፍጹምነት ራሱ የሚደረግ ጥሪ ነው። ኢየሱስ እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 ብሎ አላወጀምን? የእግዚአብሔርን ሕግ መጣስ ቅድስናውን መስደብ ነው። ቅዱስ መጽሐፍ እንዲህ ሲል ያንቀጠቀጣል፣ ሕጉን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ሁሉ በሁሉ በደለኛ ይሆናል። የያዕቆብ መልእክት ምዕራፍ 2 ቁጥር 10። አንድ የተሳሳተ ሐሳብ፣ አንድ ጥንቃቄ የጎደለው ቃል፣ አንድ የተሰወረ ድርጊት ለጠቅላላው ሕግ በደለኛ ሊያደርገን በቂ ነው። ሕግ የተዘበራረቁ የሕግጋት ዝርዝር አይደለም። እርሱ አንድ ወጥ የሆነ የቅድስና ልብስ ነው። አንዱን ክፍል መቅደድ ሙሉውን እንደማርከስ ነው። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 19 እንዲህ ያውጃል፣ አፉም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ሕግ ምንም አይነት ድካምን አይታገስም፣ ከፊል ታዛዥነትን አይቀበልም፣ እንዲሁም ምንም አይነት አለመሟላትን አያመካኝም። እርሱ ለእግዚአብሔር በፍጹም ልብ፣ ነፍስ፣ ሐሳብና ኃይል ፍጹም ፍቅርን፣ ለባልንጀራም ያለ ስስትና ሳይሳኩ ፍጹም ፍቅርን ይጠይቃል። ታዲያ በዚህ ክብደት ስር ማን ሊቆም ይችላል? ቅዱስ መጽሐፍ እንዲህ ሲል ይመልሳል፣ ሁሉ ኃጢአትን ሠርተዋልና የእግዚአብሔርን ክብር ጎድሏቸዋል። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 23። በሕግ ስር መኖር ማለት በሙሉ ሥልጣኑና በማይለወጡ ጥያቄዎቹ ስር መኖር ማለት ነው። በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር ሁሉ ርጉም ነው። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 10። ትንሿም ውድቀት እንኳ በእርግማን ስር ታደርገናለች። ሕግ በደለኛነትን ይገልጣል እንጂ ለማሸነፍ ኃይል አይሰጥም። ጳውሎስ እንዲህ ሲል ተናዟል፣ ትእዛዝ በጣች ጊዜ ኃጢአት ሕያው ሆነ፣ እኔም ሞቱ። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 9። ሕግ ኃጢአትን ከማጥፋት ይልቅ ያነቃቀዋል። ሰውን በኩነኔ ስር ያስራል፣ እንዲሁም ከጸጋ ይለየዋል። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 4። ሕግና ጸጋ በአንድ ልብ ላይ ሊነግዱ አይችሉም። የድሮ ኪዳን የከሸፈው ሰዎች ሊጠብቁት ባለመቻላቸው ነው። ስለዚህ እግዚአብሔር በልጁ በኩል አዲስ የሕይወት ኪዳን መሠረተ። ወደ ዕብራውያን ሰዎች ምዕራፍ 8 ቁጥር 7 እስከ 8። በሕግ ስር መቆየት ማለት በኩነኔ ስር፣ በኃጢአት ግዛት ስር፣ በእርግማን ስርና ከክርስቶስ ተለይቶ መቆየት ማለት ነው። ነገር ግን ታላቁ ምጸት እዚህ ጋር ነው። ሰዎች አሁንም ሁሉም ነገር በሥነ ምግባር ኃይላችን በንጽሕና እንጠብቅ።
አብያተ ክርስቲያናቶቻችንን፣ ቤቶቻችንን፣ ልጆቻችንን፣ ማህበረሰቦቻችንን በንጽህና እንጠብቅ እያሉ ይጮኻሉ። በውጭ ይወለውላሉ፣ በውስጥ ግን ልባቸው እንደተበላሸ ይቆያል። ኢየሱስ ፈሪሳውያንን እንዲህ ሲል ገሥጾአቸዋል። እናንተ ግብዞች ጻፎችና ፈሪሳውያን የጽዋውንና የወጭቱን ውጪ ታጸዳላችሁ፣ በውስጡ ግን ቅሚያና ስስት ሞልቶባችኋል። ወዮላችሁ! የማቴዎስ ወንጌል ምዕራፍ 23 ቁጥር 25። የውጭ ሥርዓት የውስጥን ኃጢአት ሊያጸዳ አይችልም። ምንም አይነት መጥረጊያ ትዕቢትን ሊጠርግ አይችልም። ምንም አይነት ሳሙና በደለኛነትን ሊያጥብ አይችልም። ምንም አይነት ተግሣጽ የኃጢአትን እድፍ ሊያጠፋ አይችልም። ቅዱስ መጽሐፍ እንዲህ ይላል፣ በአልቃሊ ብትታጠቢ ብዙም ሳሙና ብታበዢ በደልሽ በፊቴ የታተመ ነው ይላል ጌታ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2 ቁጥር 22። ሕግ በደለኛነትን ያጋልጣል እንጂ ልብን ሊያጸዳ አይችልም። እግዚአብሔር ለሁሉም ምሕረት ያደርግ ዘንድ አፍ ሁሉ ይዘጋ ዘንድና ዓለም ሁሉ በእርሱ ፊት በደለኛ ሆኖ ይቆም ዘንድ ይህ እንዲሆን ፈቅዷል። ወደ ሮሜ ሰዎች ምዕራፍ 11 ቁጥር 32። ወንጌል በእውነት የምሥራች የሆነው ለዚህ ነው። ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 13። እኛ መጠበቅ ያልቻልነውን እርሱ ጠበቀው። እኛ መፈጸም ያልቻልነውን እርሱ ፈጸመው። ሕግ በሚኮንበት ስፍራ ክርስቶስ ያጸድቃል። ሕግ በሚረግምበት ስፍራ ክርስቶስ ይባርካል። ሕግ በሚያስርበት ስፍራ ክርስቶስ ነፃ ያወጣል። ሕግ አድርግና በሕይወት ኑር ይላል። ጸጋ እመንና በሕይወት ኑር ይላል። ሕግ ፍጹም ሁን አለዚያ ትሞታለህ ይላል። ወንጌል በክርስቶስ እመንና በሕይወት ኑር ይላል። ሕግ ንጽሕናህን ጠብቅ አለዚያ ትኮነናለህ ይላል። ጸጋ ደግሞ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የዮሐንስ መጀመሪያ መልእክት ምዕራፍ 1 ቁጥር 7 ይላል። ታላቁ እውነት ይህ ነው። ሁሉም ነገር በንጽሕና የምንጠብቀው ሕጉን ለመጠበቅ በመጣር አይደለም። ሁሉም ነገር በንጽሕና የምንጠብቀው ኢየሱስ ቀድሞውኑ ለእኛ ንጹሕ አድርጎ እንደጠበቀልን በማመን ነው። የእርሱ ፍጹምነት እንደኛ ፍጹምነት ተቆጥሯል። የእርሱ ንጽሕና እንደኛ ንጽሕና ተቆጥሯል። ንጹሕ ሕይወት በእኛ ውስጥ ወይም በእኛ ጥረት ውስጥ አይገኝም። እርሱ የሚገኘው በክርስቶስ ራሱ ማንነት ውስጥ ነው። ከራስ ጥረት ዘወር ብለን በእርሱ ባረፍን ቁጥር የእርሱ ንጽሕና ለእኛ ይቆጠራል። መንፈሱን ልባችንን ለማንጻት በእኛ ውስጥ ይሠራል። እኛ በራሳችን ብንጎድልም እግዚአብሔር ክርስቶስን ንጽሕናችን ይሆን ዘንድ ሰጥቶናል። በክርስቶስ ያለ የሕይወት መንፈስ ሕግ የእርሱን ንጹሕ ሕይወት በእኛ በኩል ስለሚኖር በደስታ ማረፍ የምንችለው ለዚህ ነው። ምስጋና ሁሉ ለእርሱ ብቻ ይሁን። ስለዚህ የተወደዳችሁ ሆይ ሰዎች በራሳቸው ኃይል እንዲጣሩ ልንገፋፋቸው አይገባም። ይልቁንም ቅድስናቸው፣ ፍጹምነታቸውና ንጽሕናቸው በሆነው በክርስቶስ እንዲያምኑ ልንጠራቸው ይገባል። ይህን ወንጌል ሲሰሙ ከመጣር ያርፋሉ። እንዲሁም በክርስቶስ ሁሉም ነገር ቀድሞውኑ ንጹሕ ተደርጎ እንደተሠራ በእውነቱ ላይ ያርፋሉ። በክርስቶስ ያለው እምነት ለአብ ክብር ንጽሕናውን በእኛ ውስጥ እንዲገልጥ ያስችለዋል። ሁሉም ነገር ንጹሕ በማድረግ ረገድ ኢየሱስ ጀማሪም ፈጻሚም ነው። ክርስቶስ ብቻ ያለ ምንም እድፍ ኖረ። እርሱ ብቻ ፍጹም በሆነ መንገድ ወደደ። እርሱ ብቻ አብን ደስ አሰኘ። አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ብሎ ሲመሰክር ሰማይ ምስክርነቱን ሰጥቷል። ያው ፍጹም ታዛዥነት አሁን በእምነት በኩል በጸጋ የእኛ ሆኗል። በመስቀል ላይ ተፈጸመ ብሎ ጮኸ። በባዶ መቃብር ላይ እግዚአብሔር መሥዋዕቱ ለዘላለም ተቀባይነት ማግኘቱን አወጀ። በክርስቶስ እርግማኑ ተሰብሯል፣ በደለኛነት ተወግዷል፣ ኃጢአት ተሸንፏል። እንዲሁም ለሚያምኑ ሁሉ ምሕረት ይፈሳል። ክርስቶስ ስላነጻን በሥጋችን ድካም ሳይሆን በመንፈሱ ኃይል ንጹሕ ሆነን እንድንኖር ተጠርተናል። ይህ በሥነ ምግባር ስለመመካት ወይም በሥራ ስለመታመን አይደለም። ይህ በእርሱ በተፈጸመ ሥራ ላይ ስለማረፍና እርሱ በሚሰጠን አዲስ ሕይወት ውስጥ ስለመመላለስ ነው። ቤቶቻችን በጸሎትና በቃል ይሞሉ። አብያተ ክርስቲያናቶቻችን በአንድነትና በእውነት ይጠበቁ። ልጆቻችን በክርስቶስ ዕውቀት ይደጉ። ማኅበረሰባችን በእኛ ውስጥ ጨውና ብርሃንን፣ ፍትሕንና ምሕረትን፣ እውነትንና ፍቅርን ይዩ። ሕግ በደለኛነትን ያጋልጣል፣ ክርስቶስ ግን በጽድቅ ያለብሰናል። ሕግ ፍጹምነትን ይጠይቃል፣ ክርስቶስ ግን ፍጹምነትን ያቀርባል። ሕግ በኃጢአት ሥር ይዘጋናል፣ ክርስቶስ ግን የምሕረትን በር ይከፍታል። ስለዚህ ከግብዝነትና ከክስ ዘወር እንበልና ምሕረት ወደሚነግሥበትና ንጽሕና በነፃ ወደሚሰጥበት መስቀል እንሩጥ። የኢየሱስ ደም ከማንኛውም እድፍ ይበረታል። የክርስቶስ መንፈስ ከማንኛውም ድካም ይበልጣል። አሁንም ድምፃችሁን ከፍ አድርጉና በእምነት አውጁ። ቅድስና ለጌታ ይሁን፣ ንጽሕና ለጌታ ይሁን፣ ፍጹምነት ለጌታ ይሁን። አሁን የተወደዳችሁ ሆይ ሁሉም ነገር በንጽሕና እንጠብቅ። ይህንንም በእጃችን ብርታት ሳይሆን በክርስቶስ ንጽሕና በማረፍ እናድርገው። በእርሱ ሕግ ተፈጽሟል። በእርሱ ለዘላለም ንጹሐን ሆነናል። ክርስቶስ ጽድቃችን ነው። ክርስቶስ ንጽሕናችን ነው። ክርስቶስ ዘላለማዊ ንጽሕናችንና ድላችን ነው። አሜን።